የዛሬው ከስተምራችንና እንግዳችን ተስፋ መቁረጥ የሚባለውን ነገር የሚያውቀው በስም ብቻ ነው። ሕፃን ልጅ መስዋዕት ማድረግ ብቻ አይምሰልክ ደግሞ ያ መስዋዕት ያደረጉትን ልጅ ደም በጽዋ አድርገው እየተቀባበሉ ይጠጡታል። ከቤተሰቡ ጋር በሰላም በተቀመጡበት ድንገት ገዳዮች መጥተው ሊገሏቸው ከቤት ቢያስወጧቸው በሜንጫ ብናርዳችሁ ይሻላል፣ በቤንዚን አርከፍክፈን ብናቃጥላችሁ ይሻላል፣ ቆዳችሁን ብንገፋችሁ ይሻላል አይነት በቃ ምርጫዎች የነበሩበት አንገቱ ላይ በሰንሰለት ታስሮ ቢጎተት ከዛ ሰንሰለት አምጥተው ሌሎቹ ደግሞ አንገቴ ላይ ያረጋው ለመጎተት ሞከሩና ምን ነገር በሕክምና ምክንያት ሀብትና ንብረቱን በሙሉ ቢጨርስ ሙሉ ፓራላይዝድ ሆኗል። መቆም መራመድ አትችልም ምናምን ነገር አለኝ ማለት ነው። 2000 ካሬ ላይ ያረፈው የአባቱ መናፈሻ በወንበዴዎች ወደ አመድነት ሲቀየር ቢመለከት ሁሉም እንግዲህ 2000 ካሬ ሜትር ላይ ወደ እየተሰራ የነበረ ወደ 57 ክፍል ቤቶች ምናምን ነበሩ። እነሱ ሁሉ ነዶ አልቀው ዙሪያው በቃ የነበረውን ንብረት እንግዲህ አባቴ እድሜውን ልኩን የሰራበት ሀብት ንብረት ነው በአንድ ቀን እንደዛ ነዶ ያለቀው። አብሮት የሚኖረውና የሚያስታምመው አጋዡ ያለውን ሁሉ ዘርፎት ቢሰወር ከዛ እሺ ብሎኝ ሻወር ቤት አስገባኝና ቆየ ጣድኩት ውሃ አለ መጣው ብሎኝ ወጣ። ከዛ የቴሌቪዥኑን ድምፅ ጨመረ ማለት ነው። ከነ ቤተሰቦቹ ሊያስገድለው የመጣውንም ሰው በይቅርታ በመመለስ ታሪክ ሰርቷል። ሄዶ አቀፈውና እሱ ትላንትና ሲያግዘን ነበረ፣ ሌሎቹ ሊዘርፉ ሌሎቹ ሊገድሉን ሲሉ እሱ አይ ብሎ ሲከላከል ነበረ። በእኛ ምክንያት እንደውም ተጎድቷል። በዚህ ሁሉ የህይወት ውጣ ውረድ ውስጥ ቢሆንም ጭራሽ መጽሐፍ በማሳተም ተስፋ መቁረጥ በሱ ላይ ተስፋ ቆርጦ ከህይወቱ እንዲወጣ ያደረገው ማዕበል እንዳሻው ዛሬ በሄሎ ቴካዌ ተንቀሳቃሽ ፖድካስት እንግዳችን በመሆን እኛ ጋር መጥቷል። በመጨረሻም አንድ ቦታ በመውሰድ ሰርፕራይዝ እናደርገዋለን። እናንተ ብቻ ይሄንን ፊልም የሚመስለውን የማዕበል እንዳሻውን ታሪክ ሰብስክራይብ በማድረግ አብራችሁን ቆዩ። ማዕበል የሄሎ ቴካዌ ተንቀሳቃሽ ፖድካስት እንግዳችን ስለሆንክና ስለመጣ በጣም ደስ ብሎናል። እግዚአብሔር ያክብርልኝ። እኔም እንግዳ ስላደረጋችሁኝ በጣም አመሰግናለሁ። በጣም እናመሰግናለን። በነገራችን ላይ የሚነገር ታሪክ ካላችሁና የሄሎ ቴካዌ ተንቀሳቃሽ ፖድካስት እንግዳ መሆን ከፈለጋችሁ በእነዚህ ቁጥሮች ሃሎ በሉን። ከአመታት በፊት ሾፌር ነበርክና ሹፍርና በምትሰራበት ሰዓት ደግሞ አንድ ጋንጃ የሚያጨስ ወጣት ወደ መኪና ውስጥ ገባ እና በጣም የሚደንቅና የማይታመን የራሱን ታሪክ ነገረ። ለመጽሐፍ መነሻ የሆነ ምን ነበር ያ ታሪክ? እንግዲህ በወቅቱ እኔ ዝዋይ መስመር ላይ ነበርኩኝና ቀጣይ መኪና ተረኛ ሆኜ እየጠበቅኩኝ በሩን ከፍቶ ገባና በቀጣይ ባንተ መኪና ሊየር ነው አለና በቃ ጋንጃው ምናምን ይዟል ላጭሳት እንዴ ምናምን ነገር አለ። አይ አይቻልም ነገር ኧረ አባቱ አጭሺ ምናምን ነገር ብሎ ጋበዘኝ ማለት ነው። አይ እኔ አላጭስም የቤተክርስቲያን ልጅ ነኝ እድገቴም በቤተክርስቲያን ስለሆነ አይ አልፈልግም ስለው በቃ የሆነ ተመሰጠ ነገር የሆነ ታሪክ ውስጥ ነገር ገባና በቃ እኔ የሆነ ታሪክ ልንገርህ ታምነኛለህ አለ። ስለምንድን ነው ስለው ስለ ሰይጣን አምላኪዎች ሰዶማውያ ምናምን ስለሚባል ነገር ታውቃለህ? አዎ አለ አውቃለሁ በመጽሐፍ ቅዱስ ላይም አለ ስለው አይ በቃ እኔ ስለኖርኩት ህይወት ልንገርህ ካመንከኝ ነው ግን አለና እሺ ንገረኝ አልኩት ማለት ነው። እና በሳምንቱን የተቀጣጠርነው ናዝሬት ላይ ተገናኘኝና ታሪኩን ይነግረኝ ጀመረ። ብዙ ነገሮች አሉ አለ ግን ከዛ ውስጥ ከባዱን ነገር ልጀምርልህ አለኝና ከውጭ የሚመጡ ሰይጣን አምላኪ ዋናዎች አሉ አለ። ከነሱ ጋር ሆነን ለመጀመሪያ ጊዜ ሰይጣን ሲያናግሩ አየሁኝ አለ። እንዴት ማለት እንደዛ ጠብቄ አላውቅምና ደነገጥኩኝ። እንዴት ስለው ታሪኩን ወደ ኋላ ለመለስና እኔ እንዴት እንደገባው ልንገርህ አለ። እንዴት ገባ ስለው ለመጀመሪያ ጊዜ ዴፓሪ ላይ ሄድኩኝና እምወዳት ልጅ ነበረች አለ እና መግቢያ ትኬቱ ላይ ያሰራችው ፎቶ ነበር አለ እና ከወገቧ በላይ ራቁቷን ነች አለ። እንዲህ ወደ ጀርባዋ እንዲህ ለጥ ብላ ነገር ነው አለ። ጡቶቿ ወደ ላይ ቆመዋል፣ ፀጉሯ መሬት ሊነካ እና እሱን ነገር ሳይው ሁሉ ነገር የቆመ አለ። ከዛ እና ሲያወራል በጣም ማለት ያስደነግጣል። እንደዛ ሆንኩኝ ነገር ከዛ በኋላ የተፈጠረውን ነገር ልገልጽልህ አልችልም ነገር አለ። አንደኛው እሱ ነበር አለ።
ቆይ ዳይፓሪ ተጋበዘ? መጀመሪያ ላይ በቃ እሱ እንደነገረኝ ነው የምነግርህ። ታሪኩን ገና በደንብ ሳይነግረኝ በፊት እንዲህ ባጭሩ ከወዲህ አድርጎ ነገረኝና መጨረሻ ላይ ነው ማስረጃዎችን ጭምር የሰጠኝ። ከዛ ስለው ቆይ ይሄን ለፈው ሌላውን ልንገርህ ይለኛል። ምንድን ነው እለዋለሁኝ። እኔ በቃ ማለት ለመስማት እንደጓጓም ይሁን ታሪኩን በቃ ግራ ገብቶታል። ከዛ የፍቅር ጓደኛ ነበረችኝ ደግሞ አለ እና ወደዚህ ሱስ ውስጥ ያስገባችኝ እሷ ነች። እኔ ወዳታለሁ፣ እኔ አፈቅራታለሁ፣ እሷ አታፈቅረኝም አለ። እኔ እሷን እላለሁ፣ እሷ ደግሞ ሌላውን ትላለች። እኔ እሷን አፈቅራታለሁ፣ እሷ ራሷን ነው የምትወደው። ይሁን አገላለጹ ራሱ የሆነ በቃ ግራ ነው የሚያጋባክ። እሷ ከራሷ ፍቅር ይዟታል አለ። በብዙ ወንዶች መከበቧ፣ በብዙ ወንዶች መፈለጓ ለእሷ ሴትነት መስሏታል እና እሷ ሱስ ውስጥ ገባች፣ እኔን አስገባችኝ አለ። ሱስን በእሷ ጀመርኩኝ። በቃ ዴፓሪ ላይ ሄጄ እነዚህ ነገሮች አጋጠሙኝ። ከዛ በእሷ ምክንያት ፍቅር ውስጥ ገባሁኝ፣ እዛ ሱስ ውስጥ ገባሁ አለ። አሁንም ቆይ ባጭሩ ልንገርህ አለ። የሆነ ጊዜ የመጨረሻውን ታሪክ ልግለጽልህና ከዛ በኋላ ወደ ኋላ ተመልሼ ነው የምነግርህ አለኝ። ምንድን ነው ስለው ትልቅ አዳራሽ ነበረ ዝዋይ ላይ የሚዘጋጅ በየአመቱ የሚዘጋጅ ዝግጅት አለ እና ዝም ብለህ ብቻ ሳለው መረጃውን ሌላ ጊዜ ያሳያለሁ። እና በሩ ተከፍቶ ሲገባ ወደታች 6 ደረጃ ትወርድና ድጋሚ ደግሞ ሌሎች 6 ደረጃዎችን ትወርዳለህ። ይታጠፍና ድጋሚ አሁንም 6 ደረጃዎችን ትወርዳለህ። ከዛ የምትገባበት መንገዱ ከስር እንትን ነገር ነው የእሳተ ገሞራ የሚመስል የሚነድ አይነት 3D አይነት ነገር ነው። ውስጡ ላይ ደግሞ ሰንሰለት፣ የማይበጠስ ሰንሰለት እሳት ነገር አለው። ከዛ ግራና ቀኝ ክፍሎች አሉ። እነዛ ክፍሎች ውስጥ በግል የሚደረጉ ይሄ 1 ለ1 2 ለ2 3 ለ3 ምናምን ያሉ የወሲብ ድርጊቶች የሚደረጉባቸው ለዛውም ደግሞ ተመሳሳይ ጾታዎች ወንድ ከወንድ ሴት ከሴት ይሄ ግሩፕ ምናምን ተደርገው በቃ ዝግጅቱ ምንድነው የሰዶማውያን ዝግጅት ነው። እና እዛ ዝግጅት ላይ የማይመጣ ሰው የለም። ባለሀብት፣ ታዋቂ ሰው ምናምን መኪናቸውን ይዘው የሚመጡ በቃ በእድሜያቸው አንተ እንግዲህ የመቁረቢያ ጊዜ የምንለዋቸዋል። ይህ በመቁረቢያ ሰዓቱ ምንድነው እንትን እንደዚህ አይነት ሰዎች ሁሉ አሉበትና እነዚህ ነገሮች ነበረ የመጀመሪያ ጊዜ ላይ የነገረኝ ማለት ነው። እሱ በአይኑ አይቷል። በአይኑ አይቶ ብቻ ሳይሆን ኖሮበታል። የዛ አባል ሆኖ ነበር ይሄ ኖረውና መጽሐፉን በመረጃ ማለት መረጃውን ሲሰጠኝ ነበረ እነዚህን ነገሮች በልብ ወለድ መልክ አድርጌ የጻፍኳቸውና ታሪኩ ይሄን ነበር የሚመስለው ሲጀምረው ማለት ነው። ከዛ የመጨረሻው ደረጃ ምንድነው የደም መስዋዕት አድርገው እንግዲህ ብዙ ጊዜ የምንሰማቸው ነገሮች አሉ አይደለ? ልጆች ጠፉ፣ ልጆች ተሰረቁ፣ ሞተው ተገኙ የምንላቸው ነገሮች መጽሐፉ ላይ በደንብ አብራርቼ ጽፌዋለሁ። እንደዚህ ስትናገር ይከብዳል እና ከውጪ የመጡ አስመላኪዎች አሉ። ሲመጡ የሚመጡበት ዓላማ ሌላ ነው። ከዛ ኢትዮጵያ ውስጥ ከመጡ በኋላ ግን ዝግጅቱ ፕሮግራሙ ላይ ይሰባሰቡና ይገኛሉ። አስመላኪው ይቆማል። አለባበሳቸው ምናምን ይሄ ቀይ ኮሌታው ረዣዥም የሆነ ካፖርት የሚመስል አይነት አለባበስ ነው። ቆመው ከጀርባቸው መስቀል ተዘግዝቆ መድረኩ ላይ ተዘጋጅቶ ምናምን አምላኪዎች አሉ፣ አስመላኪዎች አሉ። የመጨረሻው ዝግጅት ምንድነው የሚሆነው? ሕፃን ልጅ መስዋዕት ማድረግ ብቻ አይምሰልክ። ደግሞ ያ መስዋዕት ያደረጉትን ልጅ ደም በጽዋ አድርገው እየተቀባበሉ ይጠጡታል። እና ይሄንን ሁሉ ነበረ ያሳለፈው ይሄ ልጅ ማለት ነው። እና
እንዲህ በቃል ከምትናገረው ማለት ይዘገንናል። ስትናገረው እንዴት ብለህ ትናገረዋለህ? እና መጽሐፉ ላይ በጣም እንድጽፈው ያገዘኝ ምንድነው ሰጥቶኝ የነበረው መረጃዎች ስጽፈው በጣም አግዘው። ምን ነበሩ እነዛ መረጃና ማስረጃዎች? አንድ የራሱ የእጅ ጽሁፍ ነበረው። የሚያያቸውን ነገሮች ልክ እንደ ዲያሪ ይጽፋቸው ነበረ። አንዳንድ ፎቶዎች ነበሩት። ፎቶ ሲታረዱ ምናምን ሲታረዱ ሳይሆን የሶዶማውያን ፓርቲ ላይ የነበረውን ድርጊት ኢትዮጵያውያን እንደዚህ ያደርጋሉ ብዬ እኔ በጭራሽ አላስብም። ፎቶዎቹን በአይን አይታቸዋል? እነዚህ ሶዶማውያን የሚፈጽሙት በተለይ ዝዋይ ላይ የነበረውን በትክክል ፎቶዎቹን ስታያቸው የእውነት እኔ መጀመሪያ ላይ ቅንብር ነው ብዬ በቃ ግራ ገብቶኝ ነበረ፣ ግን አይደለም። ከዛ የሚዘጋጁበት ዝግጅቶች ከዛ በኋላ እንትናቸው እቅዳቸው በምን አይነት እቅድ ነው ልጆችን የሚወስዱት። ለምሳሌ በማደጎ ወደ ውጭ ሀገር ሲወሰዱ ጥሩ እድል አገኙ እንላለን። እነዛ ልጆች አላማው ግን ሌላ ነው። ወስደው እነዚህን ነገሮች እንዲለማመዱ፣ ሰዶማዊነትን እንዲለማመዱ፣ ሴጣን አምልኮትን እንዲለማመዱ እንዲያደርጓቸው ግብ ታቅዶ እንዲወስዷቸው ይደረጋል። በየሃይማኖት ተቋማቶች ውስጥ እንዴት እንደሚገቡ የመጨረሻው የመጽሐፌ ክፍል ላይ የጻፍኩት አለ። ስብሰባ የሚያደርጉበት ፓርት ማለት ነው። እና ግብ እንትን ይሰጣቸዋል፣ ተልእኮ። አንተ ይሄንን አሳክተሃል ወይ? አንተ ይሄን አድርገሃል ወይ? ይሄኛው ግሩፕ ምን አድርጓል የሚለው ዝርዝር ሁኔታ እንዴት ብዬ ልንገርክ? ሃይማኖት ተቋም ውስጥ ገብተው ሃይማኖቱን እንዴት አድርገው መበከል እንዳለባቸው የሃይማኖት አባት መስሎ ገብቶ እንግዲህ አንድ ካህን እንደውም ብዙ ጊዜ የሆነ ሰዓት ይወራ ነበረ። ጸበል ቦታ ሄጄ ተደፈርኩኝ በካህን እንደዚህ። እነዛ ተልእኮ ተሰጥቷቸው የሚገቡ ሰዎች ናቸው። እና መጽሐፉ ላይ ቢያነቡት በጣም እመክራለሁኝ፣ ከዚህ የተሻለ ማለት ነው። ልጁ ምን ሆኖ ነው? እንዴት ገባ ወደዛ ነገር? መጀመሪያ ዴፓሪ ላይ ሄዶ ነው። ዴፓሪ ላይ ያ በሚወዳት ልጅ ያቺ እንግዲህ ራቁቷን ሆኗ ምናምን ያያት ልጅ በእሷ ምክንያት ነበረ የሄደው። ዴፓሪ ላይ ሄደ። በመጠጥ ውስጥ አሽሽ ተደርጎ ተሰጠው፣ ጠጣ። ከዛ በኋላ የዛን ዕለት ከማን ጋር እንደሆነ ራሱ አያስታውስም። ግንኙነት አደረገ። ድንግልናውን አጣ ማለት ነው። ሴት ጋር ነው ወንድ ጋር? ከሴት ጋር። እና እኛ የሚመስለን ሴቶች ብቻ ድንግልናቸውን ያጣሉ፣ እንደዚህ አይነት ጉዳይ በቃ የሚጎዳቸው ሴቶችን ብቻ ይመስለናል። ወንድም ላይ ተጽዕኖ አለው። እንግዲህ በማያስበው ሁኔታ በማያውቀው ሁኔታ እንደዚህ ነገሮች ሲገባ ከዛ በኋላ አስደሳች ነው ብሎ ይቀጥልበታል። እና በዛ ዕለት ያን ጉዳይ ፈጸመ። ከዛ በኋላ ቀጠለበት። እጾቹን በተለያየ ጊዜ በነፃ ተሰጠው። ከዛ በኋላ መግዛት ጀመረ። መግዛት ሲያቅተው የተለያዩ ነገሮችን እንዲያደርግ መገደድ ጀመረ ማለት ነው። በዛ ቀጠለበትና ወደ እነዚህ ጉዳይ ውስጥ በጣም ጠልቆ ገባ። ያ ነበረ ታሪኩን በጣም እኔም እንድጽፈው ያነሳሳኝ። ስለዚህ ባቢሎናውያን የሚለው የመጽሐፍህ መነሻው ሀሳብና በቃ በእውነተኛ ታሪክ ላይ የተመሰረተ ልጁ የነገረን ናትናኤል በሚል ስም ቀይረ ልጁ የነገረን ነው እንደወረደ የጻፍከው ማለት ነው? በሚገባ። ያው እንግዲህ በጣም አሪፍ መጽሐፍ ነው። ብታነቡት ትወዱታላችሁ። ባቢሎናውያን ይሰኛል። በእነዚህ ስልክ ቁጥሮች ለማዕበል በመደወል መጽሐፎቹን ማግኘት ትችላላችሁ። ማዕበል ከ14 ዓመታት በፊት እንደ ማንኛውም ሰው ቆሞ የሚራመድ በራስ መኪና ሹፍርና የምትሰራ ከራስ አልፎ ቤተሰብ የምታስተዳድር ሰው ነበርክ። ከ14 ዓመት በፊት ምን ተፈጥሮ ነው ማዕበል እንደዚህ ሆነ? እንግዲህ ከ14 ዓመት በፊት ወደኋላ ስመለስ ምንድነው መኪና የተገዛው በቤተሰብ ነው። መኪናውን የሚያስገዛውበት ዓላማ ደግሞ ቱር ማድረግ ወድ ነው ነበረ። ቤት ውስጥ መጽሐፍ ስለምናነብ የተለያዩ ታሪኮችንም ሁሉንም ነገር እናነብም መጽሐፍ ላይም። ከዛ ውጭ ደግሞ ቴሌቪዥን ላይ ሀገሬን እንወቃትና ፕሮግራሞች ይተላለፈውን ነበር። እነዛን ስለማያቸው ኢትዮጵያ ምን ትመስላለች የሚለው ማየት ፈልግ ነበር እና
መኪና ተገዛ። ከዛ እኔ የተማርኩትኝ በማሽን ቴክኖሎጂ ነበረ ዲፕሎም ያስኩት። ከዛ ሜካኒካል ኢንጂነሪንግን እየተማርኩኝ ከዛ ስራውን እየሰራው ሀገር ማየት ፍላጎት ስለነበረኝ መኪናውን አስገዝቼ ስራ እየሰራው እንዳጋጣሚ በአንድ ቀን ሐሙስ ዕለት ነው ወደ ዝዋይ የሄድኩኝ። ጎማ ፈነዳና መኪናው 3 ጊዜ ተገለባበጠ። ከዛ በኋላ ሁለተኛው የእኔ የህይወት ምዕራፍ ጀመረ ማለት ነው። አደጋው እጅግ በጣም ከባድ ነበረ። መኪናው 3 ሲገለባበጥ እኔ ቤልት አስሬ ስለነበረ ከመኪናው ጋር ነበረ 3ቱም ጊዜ የተገለባበጥኩት። ከዛ ወጡኝ ወደ ዝዋይ የመጀመሪያ ሕክምና ተወሰድኩኝ። አይሆንም ሪፈር ተባለ። ወደ አዳማ ናዝሬት ይዘው ይመጡ። እዛም 2-3 ሆስፒታል በአንድ ቀን ሲሄድ አይቻልም በቃ ሪፈር ተባለና ወደዚህ ወደ አዲስ አበባ መጣው ማለት ነው። ኮሪያ ሆስፒታል ገባው። ከኮሪያ ሆስፒታል ላይ ሲመለከቱኝ እጅግ በጣም ከባድ ነው አደጋው። ስለዚህ የሚከፈል ክፍያ ነበረ ነገሮች እስከሚስተካከሉ ምን እስከሚል። ቤተሰብ ደግሞ ሀረር ነበሩ። እኔ ናዝሬት ብቻዬን ነበረ የምኖረው እና እነሱ እስከሚመጡ ድረስ ሐሙስ ዕለት ማታ አደርኩኝ። ዓርብ ዕለት አደርኩ። ቅዳሜ ዕለት ከሰዓት በኋላ ላይ ሰርጀሪው ሊሰራ ብር ክፈሉ ሲባል ሰርጀሪውም ከባድ ነው። እንግዲህ የዛሬ 14 ዓመት 40 ሺህ ብር ነው ቅድመ ክፍያ የተባለው እና እሱም ብር መጥቶ ሊከፈል ሲል ከብሩም ከልጃችሁም ላትሆኑ ነገር ባትከፍሉስ ብራችሁን ከምትከሱ፣ ምክንያቱም አይተርፉም፣ ከባድ ነው፣ ይሞታል ተባለ። ይሁን ይሰራ ተባለ። እሱም እንደዛ ሆኖ ተከፍሎ። ምን ላይ ነበር ጉዳቱ የደረሰው? ማጅራቴ ላይ ነው። 3 አጥንት ስፓይናል ኮርድ ተሰብሯል። እንደዛ ጉዳቱ ደርሶ እኔ ለፈልፋለሁ፣ አወራለሁ። በቃ አንዳንድ ጊዜ የሆነ አደጋ ሲደርስብህ አይኪው ይጨምራል መሰለኝና እኔ በጣም ነበረ የምለፈልፈው። በቃ አወራለሁ። በነገራችን ላይ አደጋው ልክ እንደደረሰብኝ ጊዜ ውስጥ የነበረው ብር፣ ስልኬ ምናምን ሁሉም ነገር ተወስዷል፣ ተሰርቋል። እና ስልክ ቁጥር ራሱ አስታውሼ በቃሌ ነግሬያቸው ምናምን ነው ቤት አስደውያ የመጡት የነበረው ቤተሰብና አደጋው ከባድ ነው። እንደዚህ አሁን እዚህ ሁኔታ ላይ ሆኜ ሳወራው ቀላል ይመስላል እንጂ ከባድ ነበር በወቅቱ። አይተርፍም ተውት ስትባል በህይወት እያለክ እየሰማክ እንደዚህ አይነት ነገር በጣም ማለት ከባድ ነው። ከዛ በኋላ ይሁን ይሰራ ሲባል ቢሰራም እኮ የሚተነፍሰው በኦክሲጅን ነው፣ የሚመገበው በምግብ ቱቦ ነው። አንገቱን ችሎ እንኳን መቀመጥ አይችልም። ስለዚህ ህይወት ለሱ ከባድ ነች። ከሚሰቃይ ቢሞት ይሻላል ሰው ልጅ ሲወስንልህ ሞትህን ማለት ነውና እነዛ ነገሮች አለፉ። ይሁን ይሰራ ተባለ። ምግብ አልበላውም ነበርና እንደውም ፋዘርን ራበኝ አልኩትም ማለት ነው። እና ሰርጀሪ ልገባ ነው ግዴታ። ሰርጀሪ ልገባ ከሆነ ደግሞ ምግብ መመገብ የለብህም። በቃ ራበኝ። እንግዲህ ትሞታለህ እየተባለ ስለሆነ ቤተሰብ ደግሞ የሆነ ህሊና ውስጥ የሚቀር ነገር መሆን የለበትም ብሎ ስላሰበ ራበኝ እያለ ወደ ቀዶ ጥገና ገብቶ ድንገት ቢሞት ምናምን ብሎ አሰበና በቃ ወይ ብላና ነገ ትሰራለህ ካለ፣ ኧረ ምን እንደ ምጧ እንደበዛባት ሴት ምጤን ታራዝሙታላችሁ፣ ይግቡ እንዳትሆኑ የጨርሱ እያልኩኝ ማለት ነው። እና እንትን ነበር የለበስኩት እጅጌ ሙሉ የሆነ ሹራብ ነገር ነበር የለበስኩትኝና ከገዛሁት 1 ሳምንት አልሞላውም። ከዛ ግዴታ ለካ ቀዶ ጥገና ልገባ ስል ሞለቅ ስለማይችል አንገቴ ታሽጓል፣ ይቀደዳል። እና ነርሷ መታ ልቀደው ስትል ምን ልትሆኚ ነው አልኩኝ። መቀስ ላወልቅልህ እና ቀደሽ ነው እንደምታወልቂ እና እኔ እከራከራለሁ እዛ ጋር በቃ መቀደድና መውለቅ አለበት። ትቀልጃለሽ እንዴ? ከገዛሁት እኮ ገና 1 ሳምንት ሆኖ ሳለብሶ ልቀጁ ነው እንዴ? አቀጁም። ኧረ እባክህ አንተ እንዴ ወደ ቀዶ ጥገና ልገባ ነው ትለኛለች ማለት ነው። ከዛ አይ እንግዲህ ወይ የገዛሁበትን ሂሳብ ትከፍያለሽ ምቀጭው ስላት እከፍልሃለሁ በቃ አለች ማለት ነው መጨረሻ ላይ። ከዛ በኋላ ልቀደው ስትል ግን ልቀጁ ነው እላለሁ እኔ እንግዲህ እንደዛ አደጋ ውስጥ ሆኜ ለፈልፋለሁኝ ማለት ነው። ከዛ ተቀደደ ምናምን ወደ ቀዶ ጥገና ክፍል ገባሁኝ ማለት ነው።
ገብቼ ለካ ቀዶ ጥገና ከማድረጋቸው በፊት ጸሎት ያደርጋሉ ቀዶ ጥገናው እንዲሳካ ማለት ነው። እና እኔ በሰመመን የሚታየኝ በቃ ጸሎት ሲያደርጉ ምናምን ሌላ ታሪክ ውስጥ ገብቻለሁና እናንተ ሰዎች አልሞትኩም እኮ አለው ፍታት ጀመራችሁ እንዴላችሁ እና ዶክተሮቹ በቃ ግራ ተጋብተው ይህ ልጅ ህመም አልነበረውም ነው እንደዚህ እንዴት ነበር እንደዚህ የምታወራው? አለው ህመም በጣም አለው፣ ግን በቃ ዝም ብዬ ነበረ የምቀባጥረው ማለት ነው። እና ይሄ ልጅ ምን ምላሱን እስቲ ዝም ባስብሎልኛል አንደኛው ዶክተር ማለት ነው። ከዛ ቀዶ ጥገናው አለቀ የተባለው ነገር አልሆነም። በኦክሲጅን የተባለው የእግዚአብሔር ታምርም የታየበት ነው እና የምግብ ቱቦ የተባለ የለም፣ ኦክሲጅን የተባለ የለም። ከዛ ከቀዶ ጥገና ክፍል ስንወጣ እኔ እንግዲህ ማደንዘዣ ተሰጥቶኛል፣ ራሴን አላውቅም። ከዚህ በኋላ 3 ወር 4 ወር ከኮማ የሚነቃው። ስለዚህ አይሲዩ ክፍል ነው የሚቆየው፣ ምንም አሰሩም፣ ወደ ቤት ሂዱ ምናምን ተባለ ቤተሰብ ማለት ነው። እና እኔ አይሲዩ ክፍል አስገብተውኝ እንደተኛው ትንሽ ደቂቃ ነው የቆየሁት። ከዛ ነቃው። 3 ወር አይነቃም ተብለ 3 ወር ምናምን ተብሏል። እንግዲህ 30 ደቂቃ እንኳን የቆየው አይመስለኝም። እና ነቃው። ስነቃ ከቀዶ ጥገና በኋላ ግን በጣም ማለት ልገልጹ አልችልም ህመሙን። በቃ ውጋት አለው፣ ራስ ምታት አለው፣ አልቻልኩትም በቃ። እና አራመመኝ ብዬ ስል እነርሷ ዞር ብላ አየችኝና ደነገጠች። አንተ ለምን ነቃ እንዴት ነቃ አለችኝ ማለት ነው። መንቃት የለብኝም እንዲ አልኳት ማለት ነው። አሞኛል ማደንዘዣ ስጪኝ አልኳት። ከዛ የምን ማደንዘዣ እንዴ አሁን እኮ ነው ከቀዶ ጥገና የወጣው እንዴት ወይ ቤተሰቦቼን ጥሪልኝ። በቃ አልቻልኩም፣ መጮህ ሁሉ ጀመርኩኝ ማለት ነው። ከዛ የማብል ቤተሰብ ሲባል የጠበቁት ምንድነው 3 ወር 4 ወር አይነቃም ተብሏል። በ30 ደቂቃ ውስጥ የማበል ቤተሰብ ሲባል በዳዴ ነው ደረጃውን የወጡት ደንግጠው ማለት ነው። እና ተረጋጉ ምንም አልሆነም ተብለው ሲገቡ አሞኛል ወይ ማደንዘዣ ትስጠኝ ወይ ምንድነው እኔ አልቻልኩም አመመኝ። ከዛ በኋላ አወሩ ምናምን። ከዛ አባቴና እናቴ ምናምን ሆኑና አይ በቃ የሆነ በቃ ማደንዘዣ እንደሰጠሽው ነገር መርፌ ምናምን አሳዩ ምናምን ነገር ብለው ያወሩ ማለት ነው እነሱ። ከዛ በኋላ ነው የሚነግሩኝ። ከዛ ይሄው ሰጠሁህ እኮ በቃ ምናምን ስትል እኔ የለውም ተኛው። ከዛ ቅዳሜ ለማታ ነበረ ይሄ ነገር የሆነው። እሑድ ዕለትን አደርኩኝ። ሰኞ ዕለት ወደ ኖርማል ክላስ ተቀላቀልኩ ማለት ነው። የ3 ወር 4 ወር የተባለው ነገር ታሪክ ሆኖ ቀረ ማለት ነው። ከዛ ዶክተሮቹ ጧት መጥተው ያዩ አይደለ ወደ ስራ ከመግባታቸው በፊት ሕክምና የተደረገላቸውን መጡ። ሰኞ ዕለት እያዩ እኔ በቃ የማውቀው ሕክምና ተደርጎልኛል፣ የተወሰነ ቀን እቆያለሁ፣ ከዛ በኋላ ተነስቼ እወጣለሁ ነው። ሙሉ ፓራላይዝድ ሆኛለሁ፣ መንቀሳቀስ አልችልም ምናምን የሚለው ጭንቅላቴ ውስጥ ምንም ነገር የለም። ቤተሰብ ግን ተነግሮት በቃ ማህበል ሲሰማ ምን ይሆናል እንግዲህ በወጣትነት እድሜክ ከዚህ በኋላ መራመድ አልችልም የሚለውን ነገር ለመናገር አይደለም ለቤተሰብ ለዶክተሮቹም ከብዷቸዋል። ከዛ በኋላ መጡ አዩኝና አይ ጥሩ ሁኔታ ነው ምናምን ብለው ሊያልፉ ሲሉ ኧረ ዶክተር እንዴ ንገሩኝ እንጂ ምን ላይ ነው ያለሁት የህክምናው ሁኔታ ምንድን ነው ስለ አይ ችግር የለውም በቃ ጥሩ ላይ ነህ ምናምን ንገሩኝ አልኳቸው ማለት ነው። አይ ማለት ህክምናው ውስብስብ ነበረ፣ አደጋውም ከባድ ነው። ማጅራት ላይ የነበረው ነገር ትንሽ ከፍ ቢል መናገር እስከማችልበት ደረጃ ትደርስ ነበር ምናምን ብዙ ነገር ነገሩኝና እሺ መቼ ነው በቃ የምወጣው ምናምን ነገር እኔ ቸኩያለሁ በቃ ለመውጣት። ከዛ አይ እንግዲህ ስንነግርህ ካለ ዶክተሩ በቃ እንደምንም አባብሎ ምን ብሎ ነው የውጭ ዶክተሮች ምናምን ነበሩ አብረው ሰርጀሪ ያደረጉና ከዚህ በኋላ ሙሉ ፓራላይዝድ ሆናል፣ መቆም መራመድ አትችልም ምናምን ነገር አለኝ ማለት ነው። ከዛ እነሱ የሚጠብቁት የሚጮህ ሰው የሚያብድ ሰው የሚል ሰው ነውና ከዛ ሙሉ ፓራላይዝድ ሆናል፣ ከዚህ በኋላ መቆም አትችልም መራመድ አትችልም ሲል ሳቃልኩኝና እናንተን ጨርሳችኋል አይደል አልኩት። እኔ ያለ ምክንያት አይደለም የተረፍኩት። እንደውም የሆነ ነገር ልንገርህ ዶክተር አልኩት። የሆነ ሰዓት የሆነ ያነበብኩት ነገር ነበረ። ከ1000 ሰው መሃል አንድ ሰው አይቻልም ወይም አይደረግም የተባለን ነገር ማድረግ ይችላል የሚል ነገር ሰምቻለሁ።
እሱ ነገር እንዴት ነው በሳይንሱ አልኩት። አዎ ከ1000 ሰው መሀል አንድ ሰው የማይቻለውን ነገር ማድረግ ይችላል ብሎ አለኝ ማለት ነው። በቃ እድለኛ ናችሁ፣ ያንን ከ1000 ሰው መሀል የተለየውን አንዱን እኔ አግኝታችሁኛል። እንዴት አለኝ። በቃ ከሰሞኑ እንደውም የሆነ ገዳም የእግር ጉዞ አለና እዛ እንዴት ነው ዶክተር አብረኛ አትሄድም አልኩት። ከዛ ቆይ ግማ በላ እንዲህ ብሎ ጭንቅላቴ መነካካት ጀመረ። ስም ማን ነበር? መቼ ነው የተወለድከው? ቀኑ ምንድነው? እያለ ጥያቄ መጠየቅ ጀመረ። ዶክተር ምንድን ነው አለ። አይ በደንብ ግን ያልኩ ገብቶሃል አለኝ። አዎ ገብቶኛል። ፓራላይዝድ ያልኩ ገብቶሃል ይለኝ ጀመር። ቆይ እኔ ግራ የገባኝ ምንድን ነው አንተ እንደዛ እንድትናገር ያደረገ? ምክንያቱም አንድ ሰው አደጋ ደርሶብሃል መቆም አትችልም ከዚህ በኋላ ስትባል የሚያስደነግጥ ተስፋ የሚያስቆርጥ የሚያስለቅስ ነገር ነው። በዛ ልክ በራስ መተማመኑና እምነት እንዴት መጣ በዛ ሰዓት? እኔ እንጃ፣ ለእኔም እንደዚህ ብዬ መግለጽ አልችልም። ግን ያደግኩበት አስተዳደግ በመንፈሳዊ ሕይወት እንድጠነክር አድርጎኛል ብዬ አስባለሁ። አንደኛው የኢዮብ ታሪክ ሁልጊዜ የምንለው ነገር ነው። ኢዮብ የነበረበትን ሁኔታ እናውቀዋለን። በምን እንደተፈተነ እናውቀዋለን። መጨረሻ ላይ እኮ ታሞ ሚስቱ እንኳን ትታው እስከ መሄድ ደረጃ ደርሳለች። እና የኢዮብን ታሪክን ያውቀዋለሁ ከልጅነቴ ጀምሮ ስሰማው ያደግኩት ታሪክ ነውና ምንም አልመሰለኝ። ማርያምን ማለት ለኔ ራሱ አሁን ሳስበው እንዴት ነው ግን ያን ነገር ያለፍኩት እላለሁ። ግን በቃ ምንም አሁንም ድረስ እንደዛ ነው የሚሰማኝ። በነገራችን ላይ ምናልባት ካወቀው ሳማ ሰንበት በእግር ነበር የምንሄደው ከናዝሬት ተነስተን እና የመጨረሻው ትልቁ ጉዞ ያደረግነው ወደ እንትን ነበረ ሸንኮራ ዮሐንስ በእግር ማለት ነው። እና 12 ሆነን ጀምረን 3 ሆነን ነበር የጨረስነው በእግራችን ለመግባት ማለት ነው። እና ከነዛ መሀል አንዱ እኔ ነኝ እና ምንም በቃ ነገ የሆነ ጉዞ አለ ገዳም እንሄዳለን ሲባል ጓደኞቼ ሁሉ በቃ ተዘጋጅተው ይመጣሉ። አረ በስልክ ሰወራቸው በቃ ችግር የለውም አብረን ነው የምንሄደው ዝግጁ ነኝ እላቸዋለሁ። አምነውኝ ይመጣሉ። እንደዚህ ሆኜ ማለት ነው። እና እኔ አምኜ ነው የምተኘው። ነገ ማበል ብለህ ስትለኝ ነገ ተነስቼ እንደምራመድ እርግጠኛ ሆኜ ነው የምነግርህ። ሙሉ እምነት አለኝ። አንድ ነገር እምለው ምንድነው ኢዮብ የተፈተነው በሰይጣን ነው። ሰይጣን እግዚአብሔር ፊት ሆኖ ቆሞ ኢዮብንም ከሰሰው አይደለም የሚለው እሱ ስላለው እኮ ነው። በልጆች ስለባረከው ነው፣ በሀብት ስለባረከው ነው። መጨረሻ ላይ ጤናውን እኮ ስለሰጠከው ነው። ሁሉንም ነገር ወስዶበት ጤናውንም ስለሰጠው ነው እኮ የሚያመሰግንህ አይደል ያለው። ምናልባት የኢዮብ ደረጃ ላይ ደርሼ ላልሆን እችላለሁ እኮ ግን ሁሌ የምለው ነገር በኃጢአት እግዚአብሔርን አሳዝኘውም ቢሆን ግን በአንድ ነገር ግን እግዚአብሔርን ማስደሰት አለብኝ ብዬ አምናለሁ። ሰይጣን በእኔ ላይ ደስተኛ ሆኖ እግዚአብሔር ፊት ቆሞ ይኸው በአንተ ፊት የሚያሳፍርህን ሰው አገኘው፣ በአንተ ተስፋ የቆረጠ ሰው አገኘው እንዲል አልፈልግም። በቃ ሁልጊዜ እግዚአብሔር ይመስገን ማለት እፈልጋለሁ ምንም ነገር ሲያጋጥመኝ። ከምንም ነገር በላይ ደግሞ ያደግኩት በእመቤታችን በደጇን ያደግኩትና እምነት አለኝ በሷ። ወይኔ እንድመለስ ከዚህ በላይ እኮ ልጠፋባት እችል ነበረ፣ አይታወቅም። እንደዚህ መሆኔ ለበጎ ነው ብዬ ነው የማስበው። ምናልባት ጤነኛ ሆኜ በምራመድበት ሰዓት ዓለም ውስጥ ገብቼ ጠፍቼ ቢሆንስ፣ የማይሆን ነገር ውስጥ ገብቼ ቢሆንስ? እንደዚህ መሆኔ ለበጎ ነው። ወይ ደግሞ ነገ በእኔ ምክንያት ሌላ ሰው እንዲማርበት ቢሆንስ? በእግዚአብሔር ላይ ተስፋ ማድረግን ከዛ በኋላ ደግሞ የምናየውበት እንደዚህ ሶሻል ሚዲያ ላይ በቀረብኩባቸው ሰዓቶች እኔ እንደዚህ ሆኜ እግዚአብሔር ይመስገን ስል በተለያዩ ዓለማት ክፍል ውስጥ በተለይ አረብ ሀገር ያሉ ሴት እህቶቻችን ተስፋ ቆርጠው አዝነው እየሰሩ እኮ ነው፣ ሙሉ ጤና ኖሯቸው፣ ግን አምኗቸው ገንዘብ ሲልኩ ገንዘባቸው ተወስዶባቸው ተስፋ ቆርጠው ራሳቸውን ሊያጠፉ ደርሰው የኔን ኢንተርቪው አይተው ማለት ነው ስልክ የደወሉልኝ አሉ። አንተ እንደዚህ ሆነ እግዚአብሔር ይመስገን ብለህ ስትል አይተን እኛ ራሳችንን ከማጥፋት ዳንን፣ በአንተ ምክንያት ድጋሚ አዲስ ህይወት ጀመረን ብለው ሲሉ ምን እላለሁ? እግዚአብሔር ይመስገን። በቃ የኔ እንደዚህ መሆን ለሌላው መትረፍ ከሆነ እኔ እንደዚህ መሆኔን
እግዚአብሔር ይመስገን ብዬ ማመስገን ጀመርኩ። ምክንያት አለው እግዚአብሔር እውነት። እና የዛ ልትም እንደዛ ሲሉ ምንም ያልተሰማኝ ነገ እንደምድን አምናለሁ። አሁንም እንግዲህ 14 ዓመት በእጅ አልበላም። ውሃ ጠምቶኝ ውሃ አጠገቤ ቢኖር አንስቼ አልጠጣውም፣ እጠብቃለሁ። አሁን እዚህ ዊልቸር ላይ ቁጭ ብያለሁ አይደለ? ቢደክመኝ ወርጄ ለመተኛ ሰው ነው የምጠብቀው። ልብሴን ለመቀየር ሰው ነው የምጠብቀው። ገላዬን ለመታጠብ ሰው ነው የምጠብቀው። ከምንም በላይ ፕራይቬት የሚያስፈልግ መጸዳዳት ስትፈልግ ሰው ጠብቄ ነው። ይህን ነገር ሁሉ ግን እንዲሰማኝ የማያደርገኝ ማለት ጥሩ ቤተሰብ አለኝ፣ ጥሩ ጓደኞች አሉ። እነዚህ ሁሉ ያግዙኛል፣ ይረዱኛል። በዚህ ነገር ውስጥ ሁሉ ግን እግዚአብሔርን እያመሰገንኩ ነው። እዚህ ጋር ግን ለተመልካቾች ግልጽ ለማድረግ ያክል እንግዲህ ውሃ እንኳን መጠጣት ይከብደኛል ብላል። እንዴት ነው ታዲያ የጻፍከው መጽሐፉ? አውራጣቴ ራስን የጻፍከው? አዎ፣ በጎኔ ተኝቼ ስልክ ላይ ኖትቡክ ላይ ነው የምጽፈው፣ በአውራጣቴ ማለት ነው። እንደዚህ የነክ ኦኬ። በአንድ ጣት? በአንድ ጣት አይደለም። ምን አስቤ እንደሳኩ ታውቃለህ? በጣም ብዙ ሰዎች ለስንፍናችን ምክንያት እንሰጣለን እና ላለመስራት የማንደረድረው ሰበብ የለም። ወይ ይሄ እኮ ዝቅ ያለ ስራ ነው፣ እኔ ዲግሪ እንደዚህ አልሰራም፣ ወይ ይሄ ለስንፍናችን ሰበብ እንፈጥርለታለን። እና እንደዚህ መጽሐፍ ስላቃተን አችጣት እስክሪብቶ ይዛ አውራጣት ጋር ተገናኝታ ማገዝ ስለማትችል እንኳን ሰበብ አልፈለክም። ላይ ስልክ ላይ እንደዚህ ያደረክ አንድ መጽሐፍ ሙሉ ታይፕ ማድረግ በጣም። በነገራችን ላይ ይሄ መጽሐፍ ስለታተመ አንድ መጽሐፍ ነው። ያልታተሙ 2 መጽሐፎች አሉኝ። የዚህ ክፍል 2 እና ኖርማል ደግሞ ልብ ወለድ መጽሐፍ አለ። ከሱ ውጪ ያለቁ 12 ክፍል ድራማ ያላቸው 3 ስክሪፕቶች በ12 ክፍል የሚያልቁ ማለት ነው። እሱንም እንዲሁ ነው የጻፍከው? አዎ፣ ሁሉንም ከሰው ጋር ቴክስትም የምላላከው የማወራውም የምደውለውም በዚህኛው በቃ ኖርማል በጎኔ ተኝቼ። አሁን ላይ እንደውም እንደዚህ ቁጭ ስል እሞክራለሁ፣ ግን አንገቴ እንደዚህ ብዬ ዝቅ ብዬ መጽሐፉ ትንሽ ስለሚያመኝ ሰርጀሪው ያው ማጅራቴ ላይ አይደለ ዝቅ ብሎ እንደዚህ መጽሐፉ ትንሽ ስለሚከብድ በቃ በጎኔ ተኝቼ ነውና አንዳንድ ጊዜ ስጽፍ 24 ሰዓት በአንድ ጎኔ ብቻ ተኝቼ ማለት ነው ሳልንቀሳቀስ በቃ ተኝቼ ወደዚህ ነው የምተኛው። ምክንያቱም ይሄኛው ግራ እጄ ስለማልጽፍ በቀኝ እጄ ስለሆነ ወደ ግራ ነው እንደዚህ ነው የምዞረው። ተኝቼ 24 ሰዓት የጻፍኩበት ጊዜ አለ ሳላቋርጥ እጽፋለሁ። የማቋርጠው ምግብ ስበላ ነው፣ ወይም አንዳንድ ጊዜ እየጻፍኩኝ በቃ እናቴም ወይም አባቴን አጉርሱኝ እላቸዋለሁ። ያው እነሱ ስለሆነ የሚያጎርሱኝ እያጎረሱኝ እኔ እጽፋለሁ ላለማቋረጥ ሀሳቡ ማለት ነውና አንዳንድ ጊዜ እጄ ይዝላል፣ በቃ ብቻውን ይንቀጠቀጣል። በቃ የምችለውን ነገር አይደለ ማድረግ ያለብኝ። ለኔ ስጽፍ ማለት እንግዲህ ለአንዳንድ ሰው ዓለምክ የሚወሰነው በአንተ አይደለ በአንተ እይታ ውስጥ ነው። ሌሎቹን ነገሮች ስጽፍ ብቻ ሳይሆን መጽሐፍ ስጽፍ በተለይ በጣም ነፃነት ይሰማኛል። የማልረግጥበት የማልሄድበት በተለይ ባቢሎናውያኑን ስጽፍ ከታሪኩ ባሻገር ምንድነው የፍቅር ታሪክ ከእንደገና ደግሞ የሆኑ እኔም ታሪኩን ከሰማው በኋላ የሄድኩባቸው ገዳሞች ነበሩና እዛ ቦታ በአይነ ህሊና እየሳልከው የምጽፈው ነገር ያወጣል። የሆነ ስክሪፕት ስጽፍ በተለይ ደስ የሚለው ነገር ምንድነው የሌሉ ሰዎችን ትፈጥርና ከነሱ ጋር ታወራለህ፣ ትጫወታለህ እና የሆነ ደስ የሚል ድባብ ይፈጥርልሃል። ግን በዛ ሁኔታ ውስጥ ስጽፍ ይደነዝዛል ሰውነቴ። እንግዲህ ረዥም ሰዓት ተኝቶ በአንድ ጎን መጽሐፍ ማለት ከባድ ነው። ከዚህ ከታተመው ውጪ 2 መጽሐፍ ብያለሁ። በ12 ክፍል የሚያልቁ የድራማ ስክሪፕቶች፣ ከዛ ውጪ ደግሞ የ1 ሰዓት ከ20 የ90 ደቂቃ ሙሉ ፊልም ስክሪፕቶች ወደ 13 ምናምን የሚጠጉ ስክሪፕቶች አሉ። የሾርት ሙቪዎች ስክሪፕቶች አሉ። እነዚህን ሁሉ እንግዲህ ጽፌ ያዘጋጀሁት በዛ ነው። ዋው በጣም የሚገርም ነው። አድንቀናል። በእውነት በጣም ነው የሚገርመው። እንግዲህ ካደገው በፊት የነበረ ህይወት ነበረ። ሾፌር ነህ፣ የራስ መኪና አለ፣ ትሮጣለህ፣
ረጅም ርቀት በእግር ትሄዳለህ ምናምን፣ በቃ ማንም አጋዥ አያስፈልግም። ከአደጋው በኋላ የማዕበል ህይወት ምን ይመስላል? ከአደጋው በኋላ ከባድ ነው። እንግዲህ ሁልጊዜ ስትስቅ ደስተኛ መስለህ ሆነ ስትታይ ብዙ ሰው እንዴት ብሎ ይጠይቃል። ይሄ ስሜት እንግዲህ ቅድምም አንተም ብለዋል፣ የአደጋ ሲደርስና እንደዛ ስትባል እንዴት ቻልከው ብላል። በዛ መቻል ውስጥ እኮ ህመም አለው። በፊት የሆነ ነገር ሲያሰኝ ወይም ደግሞ የሆነ ነገር ማድረግ ስትፈልግ ብድግ ብለህ ሮጥ ብለህ የሆነ ቦታ ሄደህ ደርሰህ መተክ ያስፈለገህን ነገር ምግብ የምሰራው የምበላው የራሴ አብስዬ ነበረ። ግን አሁን ጠብቀህ ሰው የምትፈልገውን ነገር ጠይቀህ ምናምን ሲሆን የሚሰሙ ስሜቶች አሉ። የሆነ የጎደሉብህ ጉድለቶች ይጎዱሃል። በተለይ ስትገደብ፣ በተለይ እንደዚህ ዊልቸር ላይ ስትቀመጥ በፊት 100% ነፃነት ነበረ። ተራራ ብትወጣ፣ ገደል ውስጥ ብትገባ፣ ዋና በጣም ነው የምወደው። ውሃ ሳይ ራሱ አሁን በጣም ነው የምቀናው። እነዛ ነገሮች ሲቀሩብክ፣ ከዛ ደግሞ የሚያስፈልግ ነገር ደግሞ ብዙ ነገር ትገደባለክ። በነፃነት የሆነ ቦታ ሄደ መዝናናት አትችልም። ልብላ ልጠጣ ብለክ የሆነ ካፌ ስትሄድ ወይ ደረጃ ይሆናል። ከዛ በላይ ደግሞ የሰው አስተሳሰብ ብዙ ጊዜ የሚያጋጥመኝ ካፌ እንደዚህ ከጓደኞቼ ጋር ሲሄድ ሮጠው መጥተው ጥበቃዎች ይይዟል። ወዴት ነው ይሉሃል። ዊልቸር ላይ ስለተቀመጥክ ብቻ እዚህ መለመን አይቻልም ይሉሃል። ዊልቸር ላይ ቁጭ ስላልክ ብቻ ማለት አቅም ኖሮ የሆነ ስራ ሰርተክ ስትሄድ ዊልቸር ላይ ቁጭ ስላልክ ብቻ አቅም እንደሌለ አድርገው ይቆጥሩሃል። እና የአካል ጉዳት የነበረባቸውን ሰዎች ሁኔታ የበለጠ እንድረዳም አደረገኝ። ምን አይነት ስቃይ ውስጥ እንደሚኖሩ ቤት ተከራይተህ ለመኖር እንኳን ያለንበት የቤት ሁኔታ ምቾት የለውም። ለመውጣት ለመግባት መንገዱ አይመችም እና አብዛኛው ነገር ማለት በጣም ነው የሚጎዳክ። አላለቀስኩም ብዬ አልዋሽም። ያለቀስኩባቸው ጊዜያቶች አሉ። ያስከፋሃል። ማድረግ አለመቻለ የሆነ ቦታ መሄድ ፈልገክ ሳትሄድ ስትቀር በፊት ትሄድባቸው የነበሩ ቦታዎች ትዝታዎች፣ በተለይ ደግሞ ህልሜን ነግሬያለሁ መጀመሪያ አይደል፣ መዞር፣ ሀገር ማየት፣ በተለይ ገዳማቶች ማየት እና ከነዚህ ቦታዎች ስትታገድ ወይም በቃ እንዳትሄድ በቃ የሆነ ቦታ ልሄድ ሳስብ እኮ ለዊልቸር ይመቻል ጥያቄ፣ በዊልቸር መሄድ ይመቻል ካልሆነ በቃ አልሄድማ እና ይጎዳል። እነዚህ ነገሮች ናቸው። ሰኔ 23 ላይ ሀረር በነበራችሁበት ሰዓት ከነ ቤተሰቦቻችሁ ሰዎች መጥተው ሊያጠቋችሁ ሊገሏችሁ ነበርና እሱም ነገር ነበረ ከነበረ ህመም ያባባሰብህና አሁን ላይም ቆመህ እንዳትሄድ ያደረገው ነገርና ምን ነበር የተፈጠረው? ሰኔ 23 2012 ዓ.ም ከባዱ ግርግር የነበረበት ሙሉ እንደ ኢትዮጵያ የሚታወቅ ግርግር ነበር ያ እና ለኔ ደግሞ ምንድነው 7 ዓመት ሞልቶኝ ነበር ከመኪናው አደጋ በኋላ 7 ዓመት አትችልም የተባልኩበትን ነገሮች አይሆንም የተባሉትን ነገር ማድረግ። እንግዲህ በምግብ ቱቦ ነው የምትበላው፣ በኦክሲጅን ነው የምትንቀሳቀሰው፣ አንገትህን ችለህ እንኳን መቀመጥ አትችልም የሚለው ሳይንሳዊ አካሄድ ወይም ደግሞ የነሱ ንግግር ተሰብሮ ቆሜ ማለት በሰው ግራና ቀኝ ደግፎኝ መቆም፣ እግሬን ቢያንስ አንስቼ ለመራመድ መሞከር ጀምሬ ነበር። እንደዚህ ድጋፍ የሌለበት አልጋ ጫፍ ላይ ቁጭ ብዬ ኖርማል ባላንስ ማድረግ ሁሉ ጀምሬ ነበር እና ይሄ ማለት ከባድ ነው። እንግዲህ አይቻልም ከሚለው ወደ ትችላለህ፣ መቀመጥ አትችልም ከሚለው ቆሜ እግሬን አንስቼ መራመድ መጀመር እንግዲህ መሞከር ማለት ትልቅ ነገር ነው። በ7 ዓመት በጣም ከባድ ጊዜ ነበረ። በተደጋጋሚ ራሴን ስት ነበር እነዛን ህክምናዎች ሳደርግና 2012 ሰኔ 23 ላይ ግን
ድጋሚ ሶስተኛ ዙር የህይወቴ አጋጣሚ ማለት ይቻላል። ረብሻው ተነሳ። ጠዋት 3 ሰዓት አካባቢ ነው ረብሻው የተጀመረው። እኛ የነበርንበት ምንድነው መናፈሻ ነው እየተሰራ ያለ መናፈሻ 2000 ካሬ ሜትር ነው። ዙሪያው ተከበበ በድንጋይ ሩምታ፣ እሳት ተለኮሰ ምናምን። ከዛ እኔ ሞክራለሁ እንጂ መንቀሳቀስ አልችልም በደንብ። ታላቅ ወንድም ያለ እሱ አቅፎኝ ከአንዱ ቤት ወደ አንዱ ቤት ከአንዱ ቤት ወደ አንዱ ቤት እያለ እስከ 10 ሰዓት ከምናምን ድረስ በር እየተዘጋብን እሳት በሚነድበት ቤት ውስጥ ድንገት ሲሰበር ስንወጣ ከአንዱ ቤት ስንሸሽ ምናምን 10 ሰዓት ተኩል አካባቢ ድረስ ቆየን። የእሳቱ ጭስ መታፈን፣ ግርግር ውስጥ እንግዲህ ታቅፈ ስትሮጥ ምናምን ነገር ጉዳቶች አሉት እና ግን እነዛ ነገሮች እስከዛ ሰዓት ድረስ አልጎዱኝም። መጨረሻ ላይ ሁሉም እንግዲህ 2000 ካሬ ሜትር ላይ ወደ እየተሰራ የነበረ ወደ 57 ክፍል ቤቶች ምናምን ነበሩ። እነሱ ሁሉ ነዶ አልቀው ዙሪያው በቃ የነበረውን ንብረት እንግዲህ አባቴ እድሜውን ልኩን የሰራበት ሀብት ንብረት ነው በአንድ ቀን እንደዛ ነዶ ያለቀው። የእናንተ ነበር እንዴ? አዎ የኛ ነበረ መናፈሻው። አባቴ የሚታወቀው ፎቶ እንዳሻው በሚል ነው እና መናፈሻ ተሰርቶ እንዳሻው ፓርክ ነው። 2000 ካሬ ሜትር ነው። በጣም በቃ እየተገነባ ያለ እየተሰራ ያለ መናፈሻ ነው እና ያ ነው ሙሉ ለሙሉ የነደደው ማለት ነው። እና መጨረሻ ላይ ያዙን። ትንሽ የነበረው ግርግር ከባድ ነው። አሰለፈውን የግድያ በቃ ማለት በሜንጫ ብናርዳችሁ ይሻላል፣ በቤንዚን አርከፍክፈን ብናቃጥላችሁ ይሻላል፣ ቆዳችሁን ብንገፋችሁ ይሻላል አይነት በቃ ምርጫዎች የነበሩበት። ከዛ በኋላ እኔንና እናቴን እና ታላቅ ወንድም አለኝና እኔን አዩና በቃ እሱን ወደ ፖሊስ ጣቢያ ማንም እንዳይነካው ወደዛ ውሰዱት። እኛ ብቻ አልነበረም በወቅቱ እዛ ቤታቸው ሲቃጠል ሲፈርስ ሲዘረፍ የነበረው ብዙ ሰዎች ነበሩና ከፍተኛው ጉዳት የደረሰውም ከባዱም አደጋ የኛ ጋር ነበር፣ የኛ ቤት ነበር እና በቃ እሱን ይዘን እንውጣ ተባለና እኔና እናቴን ይዘውን ወጡ። ራሳቸው ያንን ነገር ሲያደርጉ የነበሩት ናቸውና ረብሻውን ከሚያደርጉት መሀልም የሚከላከልም አለ፣ አይሆንም የሚል አለ፣ እንግደላቸው የሚል አለ። እንደዛ ነበረ የነበረው ግርግር ላይ ማለት ነው። ወይም ወጣቶቹን ከዛ በፊት አይታችኋቸው ታውቁ ነበር? እንግዲህ እኔ ተወልጄ ያደግኩት እዛው ነው። ከተለያየ ማለት ጎረቤት የሆኑ መንደሮች አሉ አይደለ? ከዛም የመጡ አሉ። እዛው አብረው ጎረቤት የሆኑ አብረን ያደግን አብረን የተማርን እንደዛም ያሉ ልጆች አሉና እኔን አቅፈውኝ ይዞኝ ወጡ ከእናቴ ጋር ምናምን። ወንድሜና አባቴ እዛ ቀሩ ውስጥ ላይ መናፈሻ ውስጥ ማለት ነው። እኔን ይዞኝ ከወጡ በኋላ ቦታው ምንድነው እንደዚህ የሆነ ድንጋይ ምናምን አስፋልት ምናምን አይደለም። እኛ የነበርንበት ወደ ከሐረር ከተማ 16 ኪሎ ሜትር ገባ የሚል መንደር ነውና ቦታው ትንሽ ጎረብጣማ ድንጋይ ምናምን ነገር ያለበት ነው። ይዞኝ ከወጡ በኋላ ምንም አናረገውም የሚሉትና ይገደሉ ምናምን የሚሉት ግርግር ተነሳ። ከዛ በኋላ ጎትተው አቅፎኝ ከነበረበት እንግዲህ አቅፎኝ ይዞኝ ከሚወጡበት ሙሉ ለሙሉ በቁማቸውን የለቀቁኝ ማለት ነው። እና በጀርባዬ ነው የወደኩት። ስወድቅ መሬቱም ድንጋይ ስለነበረ እንዳለ ሰውነቴ ተናጋ ማለት ነው። የነበረው ሰርጀሪ ስሜቱ ተሰማኝ። ሙሉ ሰውነቴ ወዲያው በቃ ደነዘዘ ማለት ነው። ከዛ ልክ እንደዛ እንደወደኩኝ ደግሞ በዱላ ተመታሁኝ ማለት ነው። እግሬ ላይ እጄ ላይ ምናምን በዱላ ተመታው። እንደዚህ በዊልቸር እንደሆንክ አውቀዋል? አውቀዋል፣ ያውቃሉ። ከዛ ሰንሰለት አምጥተው ሌሎቹ ደግሞ አንገቴ ላይ ያደርገው ለመጎተት ሞከሩ ምናምን ነገር። በቃ ወዲያው እንግዲህ 7 ዓመት በጣም ብዙ ብር ነው እየተገፈገፈ ሕክምና ስከታተል የነበረው ከአንዱ ሆስፒታል ወደ አንዱ ከአንዱ ቦታ ወደ አንዱ ኤምአርአይ ሲቲ ስካን ምናምን እየተነሳው የምከታተላቸው ሕክምናዎች የማደርጋቸው ክትትሎች በ7 ዓመት ተስፋህ ራሱ አትችልም እየተባልክ እችላለሁ እያልክ
የምታደርገው ጥረት አለ አይደለ? ልክ እዛ ጋር ስብር አለ ማለት ነው። ሙሉ ሰውነቴ ሰርጀሪ የተደረግኩለት መርፌ ስወጋ፣ ስቆነጠጥ፣ ስነካ የማይሰማኝ ስሜት ተመልሶ መጣ። ከዛ ከባዱ ነገር የዛለት ጀመረ ማለት ነው። ከዛ በፊት እኮ ቤተሰብ ችግር አልነበረበትም። ምንም አይነት ሕክምና እንግዲህ 40 ሺህ ብር በወቅቱ ሲባል አውጥቶ ከፍሎ ከ7 ዓመት በፊት ማሳከም የቻሉት ስለነበረን ነው። አሁን ግን ሙሉ ለሙሉ አባቴ እንግዲህ ከንትን ጀምሮ የሶማሌ ወረራ ጊዜ ጀምሮ እዛ ነበረ። የአፄ ኃይለ ሥላሴ ጊዜ ወታደር ነበር አባቴ እና የኖረው ያደገው ማለት ይቻላል ከእድገቱ እስከዛ እድሜው ድረስ የኖረው እዛ ነው። ያፈራው ንብረት ሙሉ ለሙሉ ወደመ፣ አለቀ እና ከዛ በኋላ ነው ከባድ የሆነው። ምክንያቱም መጀመሪያ ላይ ቤተሰብ እንደፈለገ የፈለገውን አይነት ሕክምና ወጪ ቢጠየቅ መክፈል ይችላል። አሁን ግን ሙሉ ንብረት ወደመ። በለበስነው ልብስ ነው የወጣ ነው እና እጄ እንደምታየው መያዝ አልችልም። ግን ስልኬ ላይ ባቢሎናውያኑን እጽፍ ነበረና የዛኔ ጽፌ ጨርሼ እርማት ላይ ነበርኩኝ እና አባቴ ጋር እያወራን አሳትምልሃለሁ እያለኝ ነበረ እና የአደጋ ሲፈጠር ምንድን ነበረ ስልኬን እንደዚህ እንደምንም ብዬ ያስኩት ማለት ነው እና ወንድም ይዞኝ ሲሯሯጥ ያን ሁሉ ሰዓት ስልኬን እንደዚህ አቅፌዋለሁ ማለት ነው እና የሆነ ሰዓት ላይ እንዳጋጣሚ ከእጄ ወደቀ። ከዛ ስልኬን አልኩት እንጂ እና ለህይወታችን እየሮጥን አንተ ስልክ ትላለህ እንዲህ አለኝ ማለት ነው። እና ታውቃለህ ከዛ ታሪክ ላይ ማለት መረጃው እየተቃጠለ እንደሆነ በቃ ገብቶኛል። ያለው ምንድነው የጻፍኩት ሀሳብ ብቻ ነው ያለው ስልኩ ላይ። በህይወት ከተረፍን ይሄ ስልክ ያስፈልጋል፣ መታተም አለበት። እኛ ግን ከሞተን ችግር የለውም፣ ቢጠፋም ችግር የለውም፣ ግን በቃ ስልኩን አምጣልኝ አልኩትኝ እና እኔ ሜዳ ላይ ነው ቁጭ አድርጎኝ ሮጦ ሄዶ ስልኩን ድጋሚ ይዞልኝ መጣ ማለት ነው። እና የኔ ስልክ ብቻ ነው ተርፎ የወጣው ከዛ ሁሉ ሰዓት ውስጥ። በዛ ምክንያት ነው ባቢሎናውያኑም የተረፈውና እናንተ መጨረሻ ላይ እንዴት ተረፋችሁ? ተደበደብኩኝ። ያ ነገር ተፈጠረ። ወንድሜና አባቴም እዛ ውስጥ ሆነው እያስፈራሯቸው እያሉ እንደ አጋጣሚ በፓትሮል 2 ሚሊሾች መጡ እና አንድ ጥይት ሲተኮስ ተበታተነ። ያ ሁሉ የነበረው ግርግር ምናምን ትተውን ጠፉ ማለት ነው። ከዛ አንስተውን መኪና ላይ ያረጉን፣ ወደ ሆስፒታል ወሰዱን። ሆስፒታልም ተከትለውን መጡ። ከዛ ድጋሚ ፖሊሶች ሲመጡ ጠፉ፣ ተበታተኑ ማለት ነው። ከዛ ድጋሚ ከሆስፒታል ወደ አስተዳደር ቢሮ ይዘውን ሄዱ። እዛ ስንሄድ ግን እዛ ጥበቃ ምንም ስለነበር ሌሎችም በእንደዚሁ ጉዳት የደረሰባቸው የተፈናቀሉ ሰዎች ስለነበሩ እዛ ገባን። የተወሰነ ቀናትን ካምፕ ቆየን። ከካምፕ ወጣንና ወደ ናዝሬት መጣን ማለት ነው። ናዝሬት ከመጣን በኋላ ከባድ ጊዜ ማለት ያለው ነገር ሁሉ አልቋል። እየተሰራ የነበረበት ሁኔታዎች ሙሉ ለሙሉ ወድመዋል። ስለዚህ ያለው ነገር ምንድነው? ሰውን መጠበቅ፣ የነበረውን ነገር መጨረስ ነው። በዛ ሁኔታ ውስጥ ቆየን ማለት ነው። ሲያግዙን የነበሩ እንደዚህ ታሪኩን እንዳጋጣሚ የተለያዩ ሶሻል ሚዲያ ላይ በተለይ ደግሞ የማህበረ ቅዱሳንና የኢትዮጵያ ኦርቶዶክስ ቲቪ ላይ ቀርቦ ነበረና እዛ ላይ ያዩ ሰዎች እንዲሁም ደግሞ ማህበረ ቅዱሳን አባላት አገዙን። ሕክምና የተወሰነ ሕክምናዎችን እነሱ መጥተው ሕክምና እንድናደርግ አገዙን። ከዛ በኋላ ግን ረዥም ጊዜ ማለት አመት ከምናምን ቤት ውስጥ በቃ ዝም ብሎ መተኛት ሆነ የኔም ስራ። በዛ ረብሻ ምክንያት አባቴም እጁ ተሰብሮ ነበረ፣ የእናቴም እጇ ተሰብሯል፣ ጭንቅላታቸው ተፈነካክቷል፣ ወንድሜም ተደብድቧል። ስለዚህ በቃ የነበረው ሁኔታ ምንድነው? ራስን ማስታመም ነው። በዛ ሁኔታ ውስጥ ቤት ውስጥ እንኳን እንቅስቃሴዎችን አሰሩኝ ላለማለት እነሱ በምን አይነት አቅማቸው እጃቸው ተሰብሯል፣ አቅማቸው ደክሟል። ስለዚህ በቃ መተኛት ሆነ ማለት ነው የኔም ሁኔታ። ባለፈው አንድ ኢንተርቪው ላይ ስታወራው የሰማሁት ነገር ነበረ። እንደዚህ ጥቃት ሊያስደርግባቸው የመጣውን ሰው ወንድምህ እንዴት በይቅርታ እንደመለሰው እስኪ ስለሱ አውራን። እሱ አጋጣሚ ምንድነው ያ ረብሻ ከተፈጠረ በኋላ በማግስቱ ነው
እኛ ካምፕ ከገባን በኋላ መከላከያ ገባ ከተማው ላይ። ከዛ በኋላ የተረፉ ነገሮች ካሉ ማስረጃዎች ምኖችም እንግዲህ ዶክመንቶች ምኖች ካሉ እኒህ ብሎ ወንድሜ ከመከላከያና ከፖሊሶቹ ጋር ሆኖ ወደ ግቢ ሲሄድ አዋጅ እንትን ብሏል። ማንም ሰው እንዳይንቀሳቀስ በተለይ ደግሞ የወደሙ ቤቶች ጋር ማንም እንዳይታይ ምናምን ተብሎ ተነግሮ ነበርና የአረብሻ ቀን ላይ ምንድነው ያዟቸው፣ ግደሏቸው፣ ማንም እንዳይተርፍ ምናምን ሲል የነበረ ልጅ እንዳጋጣሚ በር ላይ ከወንድሜ ጋር ፊት ለፊት ተገናኙ ማለት ነው። እና ማንም ደግሞ የተቃጠሉ ቤቶች፣ የነደዱ ቤቶች፣ የተዘረፉ ቤቶች ጋር እንዳይገኝ ብለው ስለነበረ ያዙት ፖሊሶቹ ማለት ነው። ልዘርፍ ወይም ደግሞ የቀረ ንብረት ካለ ልዘርፍ ነው ተብሎ ተያዘ። ሲያዝ ወንድሜ ሄዶ አቀፈው ማለት ነው። የምርህን ነው? አዎ ሄዶ አቀፈውና እሱ ትላንትና ሲያግዘን ነበረ፣ ሌሎቹ ሊዘርፉ ሌሎቹ ሊገሉን ሲሉ እሱ አይ ብሎ ሲከላከል ነበረ። በእኛ ምክንያት እንደውም ተጎድቷል እና እሱን አትንኩት ሲላቸው ልጁ አልጠበቀም። እንግዲህ አስበው ትላንት ግደሏቸው ሲል የነበረ ሰውዬ አግኝተከው ነው። ብትችል ትመተዋለህ ወይ ትገለዋለህ እኮ አይደል አንተ ራስህ። ልክ እንደዛ ሲያደርግ አልቻለም፣ አለቀሰ ልጁ። ከዛ እንዴት አለ። አይ በቃ አለ ወንድሜ ማለት ነው። ትላንት አንተ ሳታውቅ ያንን ነገር አድርገሃል። ትላንት አለፈ። ምናልባት ከዚህ በኋላ እንደዚህ አይነት ሌሎች አጋጣሚዎች ሊመጡ ይችላሉ። በዛ አጋጣሚዎች ውስጥ ግን መጥፎ ነገር በሰው ላይ ሳይሆን ማድረግ ያለብህ ለሰው መልካም አድርጋለሁ። ልጁ በቃ እያለቀሰ አቀርቅሮን የሄደው። ከዛ በማግስቱ እኛ ያለንበት ካምፕ ተጠልለን ያለንበት ቦታ ድረስ መጣ። ፖምፕስ ብሎ አባቴንም እናቴንም ይቅርታ አድርጉልኝ በድያችኋለሁ። እንግዲህ ሰውን ልጅ ልትገስጸው ወይም ደግሞ ልታስተምረው የምትችለው በዚህ አይነት ነገር ነው። ያዙት፣ ሰሩት፣ ትላንትና ሊያስገድለን ነበር ቢል ለዚህ ልጅ ምን ታስተምረዋለህ? ጥላቻም በጥላቻ እኮ ነው። ግን ያ አቅፎት አይ እሱ እኮ ሊያተርፈን ነበረ፣ እሱ እንደዚህ አላደረገም ብሎ በማለቱ ብቻ ይሄ ልጅ ምን ሆነ? ከዚህ በኋላ እንደዚህ አይነት ነገር ውስጥ እኮ አታገኙም። እና ያ ነበር የተፈጠረው። እና አብዛኞቹ ሁሉ እስኪገረሙ ድረስ ማለት ነው። እንዴት እንደዛ አድርጓችሁ፣ እንዴት እንደዛ አቃጥሏችሁ፣ እንዴት ይገደሉ ብሎ እንዴት አንተ ትተወዋለህ? ምን ያደርጋል? በጣም የሚገርም ይቅርታ ልብ ያለው ወንድም። ከዛ በኋላ እንዴት ሆነ? አሁን ሀረር ነበራችሁ፣ ጥሩ ሀብት ነበር፣ 2000 ካሬ ላይ ያረፈ ትልቅ መናፈሻ ነበራችሁ። ኑሯችሁን መገመት አይከብድም። ያ ሁሉ ነገር ከወደመ በኋላ ማዕበል ደግሞ እዚህ ጋር ታሟል። ያንተና የቤተሰቦች ህይወት እንዴት ቀጠለ? እንደ አጋጣሚ ናዝሬት ላይ ባለ አንድ መኝታ በወንድሜ ስም የተገዛ ኮንዶሚኒየም ነበረ። ሁላችንም መጣን፣ እዛ ገባን። ከዛ በኋላ ወንድሜም እንትኖች ይሰራ ነበረ። ፊልም ላይ ፕሮዳክሽን ማናጀር ሆኖ ተፈጣሪ ላይ ፕሮዳክሽን ማናጀር ነበረ። ፊልሞች ይሰራ ነበር፣ ኦሮመኛ ፊልሞች ምናምን እና ካሜራዎች፣ ኮምፒውተር ምናምን ነበረው እና አደጋው ከመፈጠሩ በፊት የተሰራ ኦሮመኛ ፊልም ነበረ እና እሱን እዛ ሀረር ላይ አሳያለሁኝ ብሎ ካሜራውን ምናምን በቃ የሆነ ታሪካዊ ቦታዎች ምናምን ስለነበሩ እነሱን እቀርጻለሁ ብሎ እቃዎች ይዞ መጥቶ ነበር እና እነሱ ሁሉ ነገሮች ናቸው የወደሙት። ከዛ በኋላ ድጋሚ ወደ ፊልም ስራ ሊገባ አስቦ ነበረ። ሲኖረ ነው ሁሉም ሰው የሚያቀርብክ፣ ከሌለክ የለክ። እንደዚህ አይነት ነገር ደረሰብኝ ማለት እንግዲህ ተፈጣሪ ፊልም ላይ ፕሮዳክሽን ማናጀር ነበር ብያለሁ። ሶስተኛው አይን ላይም እንደዛው ትልልቅ ስራዎች ላይ አብሮ ሲሰራ ነበርና አሁን እንደዚህ ነገር አጋጠመ፣ ንብረቶቹ ጠፍተዋል ምናምንና ስራዎችን ስራ እንደውልልሃለን። ከዛ በኋላ ብሎክ ምናምን የሆነ ሰብር የሚያደርግክ ወንድሜ እንደዛ አይነት ነገር አጋጠመው። አባቴ እናቴ ደግሞ ባንክ ቤት የቀረውን ኢንቨስት አድርገውበት ነበር። ብሩ የኢንቨስት የተደረገበት ነገር ሁሉ አልቋል እና የቀረችውን ብር ለዕለት ጉርስ ለምን እያለ መውጣት ጀመረ። ከዛ በኋላ ልብስ ምን እያመጡ ሲያገቱን የነበሩት
የማህበረ ቅዱሳን አባላትና እኔና ወንድሜ ናዝሬት ላይ ነበረ ትምህርታችንን ስንከታተል። ሰንበት ትምህርት ቤት ናዝሬት ገብርኤል ነበርንና እነሱ ያግዙን ጀመረ የተወሰነ ነገር። ከዛም በቃ ምን ማድረግ ይሻላል የሚለው ሀሳብ ጭንቅላታችን ውስጥ መምጣት ጀመረ። ወንድሜ ክላስ እየወሰደም ነበር በዛው ኮምፒውተር ሳይንስ። ትምህርቱን አቁሞ ሁሉ ስራ ሊጀምር ፈልጎ ነበር። አይሆንም፣ ትምህርቱ መቆም የለበትም። ነገሮችን ለማስተካከል መሯሯጥ ጀመርን ሁላችንም። ከዛ እኔ ይሄ ባቢሎናውያኑ የሚለው መጽሐፍ ታትሞ ቢወጣል የተወሰነ ነገር ሊያግዘኝ ይችላል የሚል ሀሳብ ውስጥ የመጣ ማለት ነው። እና እንዳጋጣሚ ወርቅ አፈራው ደራሲ ወርቅ አፈራው ሀረር ሆኜ ምደውልልን ነበር። የሆነ መጽሐፉን አንብቤ ነበር እና በስልክ አውርቼው ነበረ። እንደዚህ አይነት መጽሐፍ እየጻፍኩኝ ነው ብዬ ነግሬው ነበር እና ነገርኩት ስለ ሁኔታው። አዲስ አበባ ልመጣ አስቤ ነበረ ያለውን ሁኔታ። እሺ ና አለኝ። እስቲ እንሞክራለን ያለውን ነገር አለኝ። ወደ አዲስ አበባ መጣን እኔና እናቴ ማለት ነው። አዲስ አበባ ላይ ማረፍ ያደረግነው የት ነው? ልደታ የሷ የማዘር ቤተሰቦች ቤት ነበረ። እዛ አረፍንና እኔና እናቴ ብቻ መጣን። ወንድሜና አባቴ ደግሞ እዛው ናዝሬት ቀሩ ማለት ነው። አዲስ አበባ ከመጣው በኋላ ስክሪፕቱ እኔ በቃ እንግዲህ ጭንቅላቴ ውስጥ ስዩ የነበረው ምንድነው የሆነ ስራ ካለክ ሰው ያግዝካል። በቃ እኔ የሚያሳትምልኝ ሰው አላጣም ማለት በቃ ህልሜ ምንድነው ቀለል አድርጌ ነበር ያሰብኩት። ጽፍ ያለው የጻፍኩት ነገር ጥሩ ነው። ጥሩ ነገር ደግሞ ሰርቻለሁ ስትል ተቀባይነት ታገኛለህ የሚለው ሀሳብ ውስጥ ነበረ። መጥቼ ሳየው ግን እውነታውና ተግባሩ ላይና እውነታው የተለያየ ነው። እንደዚህ ጽፍ ያለው አይ የታዋቂ ሰው መጽሐፍ ካልሆነ በስተቀር አናትምም፣ ፕሮዲውስ አናረግም፣ ስፖንሰር አናረግም ሁሉም የሚለ ማለት ነው። ከዛ ምን ማድረግ ይሻላል? እንደ አጋጣሚ ሆኖ ሶሻል ሚዲያዎች እነ ኢዮሃና ኢትዮ ኢንፎ ኢንተርቪው አደረጉኝ ማለት ነው። እንደ አጋጣሚ ጋዜጠኞቹን ስልክ አግኝቼ ደውዬ ነገርኳቸው። መጥተው ኢንተርቪው አደረጉኝ። እነሱ ኢንተርቪው ካደረጉኝ በኋላ ታሪኩን ያዩ ሰዎች እኔ ሀሳቤ ምንድነው መጽሐፉ አለኝ፣ መጽሐፉ ቢታተምልኝ ይሸጣል። ከተሸጠ በኋላ ራሴንም ለሕክምናው ቤተሰብም ደግሞ ማገዝ እችላለሁ የሚለው ነበረ ሀሳቡ። ከዛ ግን ያው ሰው ባለው አቅም አይደለም የሚያገዘው። ኢንተርቪውን ያዩ ሰዎች በተለያየ ዓለማት ክፍል ያሉ ሰዎች የምንችለው ለሕክምና ለማገዝ ነው። ስለዚህ ይህን ያህል እንላክልህ፣ ለሕክምና ምን ያስፈልግሃል፣ በወር እንክፈል፣ የሳምንት እንክፈል፣ የቻለ ለአንድ ቀን እያሉ መላክ ጀመሩ ማለት ነው። ከዛ ብሩ ተጠራቀመ። ማተሚያ ቤት ጠየኩኝ። ስንት ነው የሚታተመው? 1000 ምናምን አይደለም በቃ ማለት የጂ 3000 መጽሐፍ ነው ማሳተም ፈልጋለሁ እያልኩት። ከዛ ሳማክር ሌሎቹ ታዋቂ ሰው እንኳን ደፍሮ ባንዴ 3000 መጽሐፍ አያሳትምም፣ ቀስ ብላ አሳትም። አይ ብሩ ከሌለ ብሩ እጄ ላይ እያለ ካላሳተምኩበት ብሩ ይጠፋል። ሕክምናው እንግዲህ ስከፍል በቀን በወቅቱ እንኳን የነበረው የዛ ሰዓት የዛሬ 4 ዓመት በቀን 1200 ብር ነበር። አሁን 1800 ብር ገብቷል ለፊዚዮቴራፒ ክፍያው ማለት ነውና ዝም ብዬ ፊዚዮቴራፒውን ብቀጥል ሄድና ወራት ሰርቼበት ከዛ በኋላ ብሩ ያልቃል። ከዛ ድጋሚ ደግሞ ወጥቼ ብር ስጡኝ ልመና ነው። ስለዚህ ምንድነው ማድረግ ያለብኝ? መጽሐፉን ማሳተም አለብኝ። ሄጄ ማተሚያ ቤት ጠየቅኩኝ። ስጠይቅ እጄ ላይ ያለው የተሰበሰበው ለሕክምና የተላከልኝ ብር ግማሽ ነው የሚሞላው፣ አይሞላም ሙሉውን ለማሳተም። ከዛ ማተሚያ ቤቶቹን ግማሽ ልክፈል፣ ከዛ ግማሹን ደግሞ ከታተመልኝ በኋላ ሸጬ እከፍላለሁ። ከዛ እነሱ ቢያንስ ግማሹን መክፈል ስለምችል እሻሉኝ። የሚሰጡኝ መጽሐፍ ግን የተወሰነ ብቻ ነበረ ከታተመው ላይ ማለት ነው። ተስማማው፣ በድፍረት ገባው። ከዛ በኋላ እንደዛ አድርጌያለሁ ብዬ ስል አንድ እህት ደወለችልኝ። ስዊድን ነው ያለችው። አታውቅኝም፣ አላውቃትም። እንደዚህ ከማተሚያ ቤት ብር ተበድሬ ነው ያሳተምኩት የሚለውን ስትሰማ ማለት ነው። ማተሚያ ቤት ተቀምጦ መጽሐፉ ድንገት መሸጥ ብትፈልግ እንኳን ብሩ ካልሞላልክ ያስቸግራል። እኔ ብሩን ልስጥክ፣ መጽሐፉን ከሸጥክ በኋላ ትመልስልኛለህ፣ ብሩን ልላክልህ አለች። ወደ
150 ሺህ ብር ምናምን ማለት ነው የጎደለኝን ለማተሚያ ቤት ማለት ነው። እሺ አልኳት። እንግዲህ በእምነት ነው ላከችልኝ፣ ከፈልኩ፣ ሙሉ መጽሐፉን ወሰድኩ። ምርቃቱ ፕሮግራም ተዘጋጀ። ከዛ በኋላ ስፖንሰር ለምርቃቱ እስቲ ልፈልግ አልኩኝና መዞር ጀመርኩኝ። መጽሐፉ ታትሞ አልቆ እያሳየኋቸው እንደዚህ መጽሐፍ አሳትም ያለው ምርቃቱ እንደዚህ ተዘጋጅቷል። ቦታ ግሮቭ ጋርደን ላመሰግናቸው እፈልጋለሁ። በነፃ ነው ለምርቃቱ የፈቀዱልኝ። ምርቃቱ ቦታ እንደዚህ ተዘጋጅቷል እና ብዬ ስጠይቅ አይ አናረግም። የሚያዩት ምንድን ነው? ስራክን ሳይሆን አንተ ዊልቸር ላይ መሆንን ነው የሚያዩት። ስትሄድ የሚመለከቱት ያንተን ውስጥ ያለውን አቅምህን ሳይሆን ዊልቸር ላይ መቀመጥን ይመለከቱና ለልመና እንደመጣክ አድርገው ይቆጥሩካል። እኔ እኮ ሰርቼ እኮ እያሳየኋቸው ነው። ያልተሰራ ስራ አይደለም የተሰራ ስራ፣ የሚዳሰስ የሚታይ የሚጨበጥ ነገር ግን አይቀበሉም። ከዛ የሆኑ ቦታዎች ደግሞ ሄጄ ይኸው አሳትም ያለው አልቋል፣ ምርቃቱ እንደዚህ ቀን ተወስኗል እና ስፖንሰር አድርጉኝ። ያው ስፖንሰሩ ማስታወቂያ ነው፣ እነሱ በማስታወቂያ ያገኙታል፣ እኔን ደግሞ በስፖንሰር ይደግፉኛል ነው ሀሳቡ። አይ እስቲ ታሪኩ ምንድን ነው ግን ይሉኛል ማለት ነው። በተለይ ሆቴሎችና እንደዚህ ትልልቅ ድርጅቶች በጣም የታዘብኩበት አጋጣሚ ነበረ ይሄኛው። መጽሐፉ በእንደዚህ አይነት ዙሪያ ላይ ቅድም ባወራንበት ዙሪያ ላይ መሆኑን ጠቅሼ ስነግራቸው ተው እባክህ የማንን ገበያ ልዘጋ ነው? ከነዚህ ሰዎች ጋር አታነካካም ማለት ጀመሩ ማለት ነው። ማለት ስል አይ አታነካካን፣ እንደዚህ አይነት ነገር ስፖንሰር አናደርግም፣ ይሄ እኮ ትውልድን የሚያገዝ ነገር ነው፣ አይ አንፈልግም። ከዛ በኋላ በቃ የለም ስፖንሰር ምንም የለም። ምርቃቱ ተዘጋጀ። ግን በምርቃቱ ሰዓት ላይ በጣም ማለት ጀማሪ ነክ እንግዲህ እኔ ሌላ ታሪክ ወይም ሌላ መጽሐፍ ጽፌ አይደለም፣ እንደ አጋጣሚ ይሄ መጽሐፍ ነው የጻፍኩት። ግን ስጠራቸው እኔ እያየኋቸው ያደግኩት አርቲስቶች፣ ታዋቂ ሰዎች ናቸው። የመጽሐፍ ምርቃቱ ላይ አክብረውኝ ነው የመጡት። ከልቤ የማመሰግናቸው ማለት ነው። በወቅቱ ደግሞ ትልቅ ሀዘን ነበረ። ማለት አርቲስት ባባ አርፎ ከቀብር ነው የተመለሱት። ፕሮግራሙን እንደውም ልሰርዘው ብዬ ነበር፣ ላራዝመው ብዬ ነበር እና አንዴ ተወርስኗል። በዛ ላይ ደግሞ ብዙ ወጪ አውጥተዋል፣ ችግር የለውም ብለው ከቀብር ወደ መጽሐፍ ምርቃቱ ነበር የመጡትና በጣም ነው የማከብራቸው። እግዚአብሔር ይስጣቸው። በጣም ማለት ትልቅ ሞራል ላይ ሆኑኝ። እንደዚህ ስትገፋ ቆይተክ በጣም ደግሞ የምታከብራቸው እንግዲህ ፍቃዱ፣ እነ ዋሲውን፣ እነ ይገረም ደጀኔ፣ እነ ፓስተር ቸሬ፣ እነ ጋዜጠኛ መሐመድ ሲራጅ፣ ሰዓሊና ገጣሚ እና ብቻ እነዚህ ሰዎች በጣም የማከብራቸው የማደንቃቸው ሰዎች ናቸው እና አክብረው ሲመጡ ለእኔ ብርታት ሆነኝ። በጣም ምን ያህል መጽሐፎች ተሸጡ? ምን ያህል መጽሐፎች ቀሩ? አሁን ከዛ በኋላ ብዙ መጽሐፍ ተሸጧል። እንደ አጋጣሚ ሆኖ ደግሞ ዶንኪቲቭ ላይ የወጌሻ ስልጠናን ወስጄ ኢንተርቪው ከቀረብኩኝ በኋላ ተሸጦ አሁን ላይ ወደ 1700 መጽሐፍ ይቀራል። 1700ም አንተ እጅ ላይ ነው የሚገኙት። ስለዚህ የማዕበልን መጽሐፍ ቅድም መግቢያችን ላይ የነገርናችሁ ታሪክ ነው። እሱን መጽሐፍ ማግኘት የምትፈልጉ ሰዎች ካላችሁ ከዚህ በታች የምትመለከቱት ስልክ ቁጥር የራሱ የማዕበል ነው። መጽሐፉን ደግሞ በመግዛት ብናበረታተውና አይዞ ከጎንነን ብንለው ደስ ይለናል። እንደ ሄሎ ቴካዌ ተንቀሳቃሽ ፖድካስት ማዕበል። ሌላው አብሮ ይኖር የነበረ አንድ ልጅ ነበረ። አሁን ቤተሰብ ጋር ነው የምትኖረው? በፊትም ከቤተሰብ ጋር አብረን ነው የምንኖረው። ከቤተሰብ ጋር ቤተሰቦችም ለቀው እዚህ መጥተዋል። በቃ አዲስ አበባ ናቸው። አብሮ ይኖር የነበረ አንድ ልጅ ነበረ፣ የሚያግዝ የነበረ ልጅ እና በቅርብ ሰዓት ያለህን ነገሮች በሙሉ ቤት ዘግቶብህ ሰው እንዳይሰማ ሙዚቃ ድምፅ ጨምሮ ምናምን ዘርፎኝ ሄደ የሚል ነገር ሰማሁኝ የተለያዩ ሶሻል ሚዲያዎች ላይ። እና ምን ነበር የተፈጠረው? እሱ ደግሞ ምንድን ነው የተፈጠረው ማለት ከ3 ዓመት በላይ አብሮን ቆይቷል እና ደሞዝ እየከፈልኩት እኔን ነው የሚያግዘኝ። እንደዚህ
ለመውጣት ለመግባት የፊዚዮቴራፒ ቦታ ሲሄድ መጽሐፉን ያለውን መጽሐፍ ከሸጥኩኝ በኋላ የራሴን ስቱዲዮ ለመክፈት ሞክሬያለሁ። እንደዚህ በዩቲዩብ ላይም ስለምንቀሳቀስ የራሴንም እዛም ስንቀሳቀስ ይዞኝ የሚወጣው የሚገባው እሱ ነበረ እና እንግዲህ ባለፈው ወር ላይ በ21 ነበረ የጻፍኳቸው የድራማ ስክሪፕቶች ነበሩና የተለያዩ ቴሌቪዥን ጣቢያዎች ላይ ፕሮፖዛል አዘጋጅቼ ቢያንስ እነሱ እንግዲህ ቀረጻውን የሚያከናውኑ ከሆነ ወይም ደግሞ በምን አይነት ሁኔታ እነዚህን ድራማዎች መስራት እችላለሁ የሚለው ማነጋገር ጀምሬ የተለያዩ ሰዎችንም ማነጋገር ጀምሬ ስለነበረ በተከታታይ ቀናት ነበረ የምወጣው። ስለዚህ ያግዘኛል እሱ እና የዛን ቀንም እንወጣለን ተባብለን ሻወር ወስጄ ነው የምወጣው ብዬው እንግዲህ ሻወር ሲወስደው ምን የምለው እሱ ነው የሚያግዘኝ። ከዛ እሺ ብሎኝ ሻወር ቤት አስገባኝና ቆይ የጣድኩት ውሃ አለ መጣው ብሎኝ ወጣ። ከዛ የቴሌቪዥኑን ድምፅ ጨመረ ማለት ነው። እና እኔ የጠበቅኩት ምንድነው በቃ መስማት ፈልጎ ነው ዘፈን ከፍቶ የሞቀውን ውሃ ይዞ ይመጣል ብዬ ነው። ራቁቴ ነው ሻወር ቤት ውስጥ ቁጭ አድርጎኝ የሄደው ማለት ነው። ከዛ ብጠብቅ አይመጣም። ከዛ እኔ ጭንቅላቴ ውስጥ ያለው ምንድነው ውሃ የሚሞቀው በኤሌክትሪክ ስለነበረ ኤሌክትሪክ ያዘው ወይ ነው እንጂ እንደዚህ አይነት ነገር ይፈጠራል የሚል ሐሳብ ውስጥ የለም። ከዛ ብጣራ አባቴ ነበረ ተኝቷል። እሱ ባለበት ሰዓት በቃ ማንም እሱ ስለሆነ የሚያግዘኝ ሁሉም በቃ ልክ እንደ ቤተሰብ ስለሆነ ማለት ነው። እና ብጣራ አይሰማኝም። ከዛ እንዳጋጣሚ ዘፈኑ ሲቀይር በመሃል ጸጥ ይል አይደለ? ጸጥ ሲል በጣም ተጣራው፣ አባቴን ጠራሁት ማለት ነው። እና ከተኛበት ተነስቶ ሲመጣ እኔ ሻወር ቤት ውስጥ ነኝ። ምንድነው ሲል አረ በጸጋው ሻወር ቤት አስቀምጦኝ ውሃ ላምጣ ብሎ ሄዶ ነው ኤሌክትሪክ ይዞት እንዳይሆን ቆየብኝ አልኩኝ። በቃ ምክንያቱም ያሰብኩት ያንን ነው። ሲሄዶ ሲያይ ጓዳ ውስጥ የለም። ከዛ ወደ ውጭ መውጫው በር ተከፍቷል እና ወጣና ሲመለከት ከውጭ የሆነ ጫማ ምናምን የሚሰፋ ሊስትሮ ነበረ። አይ ቀደም እኮ ፌስታል ይዞ ሲሄድ አይቼዋለሁ አለ። ከዛ አባቴ ተመልሶ መጥቶ የለም አለኝ። ወዴት ሄደ አልኩት። ወይ እኔን ቁጭ አድርጎኝ ረስቶ ወደ ሱቅ ሄዶ ይሆን እንዴ? ቆይ ስልኬን አምጣልኝ ልደውልለት ስል ሄዶ ቻርጅ ላይ ነበር ስልኬና ሊያመጣ ሲል የለም ስልኩ በቃ ይዞት ሄዷል። እንዳለ ስልኮቹን የምጽፍበት የነበረው በተለይ ቅርብ ጊዜ በቃ ወደ ቴሌቪዥን ጣቢያ ተቀርጸው ወይ ይመጣሉ ብዬ ወይም ደግሞ የራሴ ዩቲዩብ ቻናል ላይ እለቃቸዋለሁ ብዬ ያስተካከልኳቸው አርኮቹን እንዳጋጣሚ ሆኖ ወደ ቴሌግራም እልካቸዋለሁ እና ሙሉ ፋናላይዝ አድርጌ ያ ስልክ በቃ ምንም ቤት ውስጥ ስለሆነ ማንም አይነካው ምንም አይሆንም ብዬ ስለማሰብ ሴቭ ራሱ አላረኩትም። ሙሉ ስልኩ ላይ ነበር እና እሱን ስልክ ሌሎች ቤት ውስጥ የነበረ ታብሌት፣ ስልክ፣ ጫማ፣ ልብስ፣ በጥሬ ገንዘብ ምናምን እንዳለ ነገር። ምን ያህል ብር ወሰደብህ? ወደ 13400 ብር እና በቃ እነዚህ ነገሮች ነው ይዟቸው የሄደው። አሁን ህክምናው እንዴት ነው? ማን ነው ከበር የሚያደርግልህ የህክምና ወጪ? የህክምና ወጪ መጽሐፌን እየሸጥኩኝ ከእንደገና ደግሞ አንዳንድ ውጪ ያሉ ሰዎች አልፎ አልፎ ያግዙኛል ያለውን ነገር እነሱ በሚያግዙኝ ከእንደገና መጽሐፎቹን በመሸጥ በተለይ በቃ እንደዚህ አይነት ነገሮች ሲያጋጥሙ መጽሐፉ ነው ለኔ ትልቅ ሽፋን ሆኖኝ እስካሁን ድረስ ያቆየኝ ማለት ነውና በዛ ሁኔታ ውስጥ ነው ያለሁት። በጣም አሪፍ። ስለዚህ መጨረሻ ማለት የምትፈልገው ነገር ካለ በለንና አንድ ያዘጋጀን ለሰርፕራይዝ አለ፣ ወደዛ እንሄዳለን ማለት ነው። ማለት የምፈልገው ነገር ምንድነው? አንድ የራሴ የዩቲዩብ ቻናል አለኝ። የዩቲዩብ ቻናሌን በደንብ አድርጌ ልሰራበት ፈልጋለሁ። በተለይ ተከታታይ ድራማዎች ያዘጋጇቸውን ራሴ ፕሮዲውስ አድርጌ መልቀቅ ፈልጋለሁ እና ፕሮዲውስ በማድረግ የሚያግዙኝ ሰዎችን ባገኝ ደስ ይለኛል። ድራማዎቹን ካላገኘው ደግሞ አሁን እጄ ላይ ያሉትን መጽሐፎች በተለይ ወደ አንተ ጋር ስመጣና ይህንን ቃለ መጠይቅ ስናደርግ ትልቁ ሀሳቤ ምንድነው? እነዚህ መጽሐፎች ከተሸጡ ራሴ ፕሮዲውስ ማድረግ እፈልጋለሁ። ፕሮዲውስ አድርጌ በእነዚህ ድራማዎች ውስጥ ራሴን ማከም እችላለሁ ብዬ አስባለሁ። ህክምናው ቀላል ነው ማለት
ሕክምናውን ካገኘው ተነስቼ ቆሜ መራመድ እንደምችል አምናለሁ። በተለይ ሀገር ውስጥ ያለው ሕክምና እንደዚህ ተብሎ ተስፋ የሚጣልበት አይደለም። ግን ወደ ውጭ ሄዶ መታከም የምችልበት ነገሮች አሉ። በተለይ አሁን በቅርብ ጊዜ አንድ ውጭ ሀገር ያለች የጎፈንድሚ አካውንት እያዘጋጀችልኝ ነው፣ ከፍታልኛለች እና ነገሮች ከተስተካከሉ ሄጄ ታክሜ ቆሜ ከዚህ የተሻለ ነገር መስራት አስባለሁ እና በተለይ ድራማዎቹን ፕሮዲውስ የሚያደርጉ ሰዎች ባገኝ ደስ ይለኛል። ያው እንግዲህ ማዕበል መልእክቱን አድርሰዋል። የማዕበልን ድራማዎችን ፕሮዲውስ ማድረግ የምትፈልጉ አካላት፣ ድርጅቶች፣ ሰዎች ካላችሁ የራሱ ስልክ ቁጥር ነው። በዚህ በመደወል ማዕበልን ማግኘት ትችላላችሁ። የሚነገር ታሪክ ኖሯችሁ ደግሞ ታሪካችሁን ልታካፍሉን ከወደዳችሁ ሄሎ ቴክአዌይ ተንቀሳቃሽ ፖድካስት በቤታችሁ በስራ ቦታችሁ አሊያም ደግሞ እንደ ማዕበል እኛ ጋር መታችሁ ታሪካችሁን እንሰማለን። አሁን ወደ ሰርፕራይዛችን ብንሄድስ? ሰብስክራይብ ያደረጋችሁ ተከተሉ። ያው እንግዲህ ሰርፕራይዝ ያልን ቦታ ደርሰናል። ማዕበል ሪቫይቭ ፊዚዮቴራፒ የ3 ወር ነፃ የፊዚዮቴራፒ አገልግሎት እንሰጠዋለን ብለዋል። እንግዲህ ውስጥ ገብተን ደግሞ በደንብ እናመስግናቸው። እሺ፣ በጣም ደስ ይላል። ደርሰናል እንግዲህ ማዕበል ያው በደንብ ሪቫይቭ ፊዚዮቴራፒ ስፔሻሊቲ ክሊኒክ ጽድት ያለ ቤታችን በጣም ያምራል። ሪሴፕሽኑ ላይ በጣም ደስ ይላል። ዶክተር የት ነው ያሉት? ኧረ የት እንጠብቅ? እስከዛ እዚህ ጋር ነው ወይስ? ኧረ የቱ ጋር እናድርግ? ማዕበል ያው በደንብ ማመስገን ይኖርብናል። ማዕበል በሚገባ ቦታው ራሱ ሲታይ ደስ ይላል። ደስ ይላል። ስፋቱን በቅድሚያ በጣም እናመሰግናለን። እግዚአብሔር ይስጥልን። ማዕበል ማለት እንግዲህ እሱ ነው። ኢንተርቪው ተመልክተው ነበረ አሉት። የራሱ መጽሐፍቶች አሉት፣ አሳትሟል። አሁን በስፖንሰር ነው እሱንም የሰራው። አሁን ደግሞ ያው እናንተ ጋር እንግዲህ ዶክተር ናቸው የ3 ወር ነፃ የፊዚዮቴራፒ አገልግሎት የሰጡና እና እንግዲህ አመስግን። በጣም ነው የማመሰግነው። ማለት አንዳንድ ጊዜ እንደዚህ አይነት እድሎች ሲገኙ ቀላል ይመስላሉ፣ ግን በጣም ትልቅ ብርታትም ተስፋ ነው የሚሰጠው እና እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ኦልሬዲ የእኛም ግዴታ ስለሆነ ኦልሬዲ ምንድነው አለ የኮሚኒቲ ኮሚትመንት ስላለ እና አጋጣሚ ምንድነው ስለሆነ እንጂ አለን ኤቭሪ መንዝ አንድ ሰው እንሰጣለን እና በጣም ደስ ይላል። አጋጣሚ አንተን ኮንታክት ስታደርገን ለሰን ኦልሬዲ እንደ አጋጣሚ ዶክተር ፎርዋርድ አደረገችልኝ ያለውን ሜሴጅ ምናምን ተናግረናል። ክላስ ደግሞ በጣም ምንድነው ያደርጋል ላይክ ሞቲቬትም ያደርጋል፣ በጣም በደንብ ኢንስፓየር ስለሚያደርግ ለኔ ደግሞ በጣም ዶክተር ጋር ባረጋ ምን እናድርግ መሰለ ዶክተር ስለምትሰጡት አገልግሎት አድራሻውን አጠቃላይ ስላለው ነገር ዞር ዞር ያልክ ብታሳይ። ስለዚህ ምንድነው እኔ በጣም ደስ ብሎኛል። ትንሽ ምንድነው ነው ያየሁት አክቹሊ ግን በጣም ኢንተረስትድ ነው። ምክንያቱም አሁን ብዙ ጊዜ ታካሚዎቻችን ምን እንፈልጋለን መሰለህ ልክ እንደሱ አይነት ለምሳሌ እንደ ሐኪም ማለት ነው ያ ታካሚው ሞር ዛን 70% ሊድን የሚችለው ታካሚው ነው። የታካሚ ያለው ሞቲቬሽን ነው። ስለዚህ አሁን እነሱ ያለው ይሄ ፓራፓሬቲስ አለው አይደለ? it takes long time ብዙ ጊዜ ይፈጃል። ስለዚህ እኛ ከታካሚዎች ጋር ሞር ቁርኝነት አለንና አንዳንድ ታካሚዎች ይለያያሉ። በጣም ሞቲቬትድ የሆኑ ዊዝን ሾርት ፔሪድ ኦፍ ታይም ይድናሉና ለራሱ ብቻ ሳይሆን ኦልሬዲ ለታካሚዎቻችን ኢቭን ለኛ ኢንስፓየር ያደርጋል። ገባ ላይክ ለመዳን ያለ ጉጉት መዳን እንደሚችል እርግጠኛ እንደሆነ እርግጠኝነት ሲኖርክ ለኛ በጣም ትልቅ ነገር እሱ ነው። አሁን አንድ ታካሚ ሲመጣ እርግጠኛ ሆኖ ሲመጣ ኦልሬዲ 50% ጨርሶ ነው ይመጣል፣ መዳን ጨርሶ ይመጣል። ለኛ እና እኔም ደስ ብሎኛል። ኦልሬዲ ያ ኦፖርቹኒቲ ለሱ መስጠታችን ደስ ብሎኛል። ለእናንተ መጥተው እንደዛ መሆኑ በጣም ደስ ብሎኛል። የምንችለውን ያህል እናደርግልሃለን። ደግሞ በብዛት ደግሞ እኛ ሞር ኒውሮሎጂካል ኬዝ ላይ ሞር ምንድነው እናደርጋለን ብዙ እኛ የምንሰራው ልክ እንደሱ አይነት ፕሮብለም ያላቸው ላይ ፎከስ አድርገን ስለምንሰራ እንግዲህ ጥሩ ቦታ ነው የመጣው ብዬ አስባለሁ። እሺ የእናንተን እምነት እንግዲህ እግዚአብሔር ደግሞ ጨምሮበት ትልቅ ለውጥ ይኖራል ብዬ ተስፋ አደርጋለሁ እና በድጋሚ እምነት ለምታደርጉት እንግዲህ እንደነገርከን በየ3 ወሩ ላለው ነገር ከኔም አልፎ ለሌላ መሰል ስለሆነ
በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እኔም በተሻለ መከታተል እንግዲህ ጎናቸው ነው ተስፋ አደርጋለሁ። አይ በጣም ደስ ብሎኛል። እውነት አንድ ነበረች ባልኩት ሜይ ቢ የድሬዳዋ ልጅ ነበረች አንድ እንደዛ ያቀረበች ነው አይ ቲንክ ሌላ ቦታ የቀረበች ነበረች እና ጂቢኤስ የሚባል ልክ እንደሱ አይነት ተመሳሳይ የእሱ አሁን ስፓይናል ኮርድ ነው ግን ጂቢኤስ የሚባል የሰውነት ፓራላይዝ የሚያደርግ 7 ዓመት የቆየች ነበረች። ሸዋ ትባላለች የድሬዳዋ ናት። እንደ አጋጣሚ እኛ ጋር የመጣችው ለኖርማል ለመታከም ነው። ፋይናሊ እያከምናት እያለን ላይክ አይ ካንት ስትለን ላይክ ለምን ብለን ስንጠይቃት እንደዚህ እንኳን አላወቃችሁም እንዴ አለችን። ልክ በእናንተ አይነት ሰዎች ነበር የምትረዳው። ከዛ በኋላ ሺ ዋዝ ላይክ ዊልቼር ነበረች። ኦልሞስት ወደ 7 ወር 8 ወር ትሪት አደረግናት። ማየት ትችላለህ ቪዲዮ። ሺ ዋዝ ላይክ እጇ እንደዚህ ነበረ። መብላት አትችልም፣ ኮክ ማድረግ አትችልም። ሶ ኤቭሪቲንግ ዋዝ ዲፔንዲንግ በሰው ነበረች። ናው ሺ ካን ጎ ቱ ቸርች መሄድ ትችላለች፣ መብላት ትችላለች ምናምን እና በአንድ ክራንች ነው ወክ የምታደርገው። ሶ እሷ ለኛ አሁን ሞቲቬት አደረገችን። ገባ ላይክ ከማንኛውም ነገር ከምታገኘው ላይክ ሳምዋን who can afford የማያደርግ ሰው በእናንተ ትብብር ምንድነው አድርገህ ትሪት ስታደርገው you'll be blessed እና ማበል ደግሞ የምንችለውን ያክል አንተ ደግሞ በሞራል አንጻር ስላለ እንግዲህ የምንችለውን ያህል እናደርጋለን። በጣም እናመሰግናለን። ሪቫይቭ ፊዚዮቴራፒ ስፔሻሊቲ ክሊኒክ እግዚአብሔር ይስጣችሁ። አድራሻችሁና ስልክ ቁጥር ማስቀመጥ ይቻላል። ሰው ኖርማሊ የምንሰራው የፊዚዮቴራፒ ሕክምና ነው። ሰው የምንሰራቸው በብዛት የምንሰራቸው ልክ እንደሱ አይነት ችግር ያለባቸው ኒውሮሎጂካሊ አይነት ችግር ያለባቸው ሰዎች ሆነው አዚ ሴም ታይም ደግሞ ከስፓይናል ኮርድ የተጎዱ ጂቢኤስ ስትሮክ ፓራላይሲስ የሆኑ ሰዎች እንዲሁም ደግሞ አሁን ትንሽ የኛ ክሊኒክ ለየት የሚለው ምንድነው የህፃናትም አለን። የህፃናት እንደዚህ ፔዲያትሪክስ አለን ለራሱ የቻለ ምንድነው አለ እሱ ማሳያቸዋለሁ። አት ሴም ታይም ደግሞ ኦርቶፔዲክ ኬዞች የአንገት፣ የወገብ፣ የጉልበት እንዲሁም የትከሻ አይነት የተለያዩ አይነት ህመሞች የጡንቻ የነርቮች ችግር ካለው እሱ ነው ትሪት የምናደርገው። ስለዚህ ትሪት ከምናደርጋቸው የስፓይናል ኮርድ ኢንጁሪ እሱ መጥቷል። ስለዚህ ዊል ሄልፕ ዩ። እሺ እናመሰግናለን። ይሄኛው የፔዲያትሪክስ ክሊኒካችን አዲሱ ምንድነው የከፈትነው ማለት የፊዚዮቴራፒ ክሊኒክ ለፔዲያትሪክስ ያዘጋጀናቸው ናቸው። እነዚህ አጠቃላይ እንደምታያቸው ወክ ማያደርጉ ህጻናቶች አሉ። እነዚህ በመጠቀም ወክ እንዲያደርጉ እናደርጋቸዋለን። ይሄኛውም ኦልሬዲ ጃምፕ እያደረጉ የባላንሳቸውን እንዲያደርጉ ያደርጋሉ። እነዚህም ፔንዱለም እንደዛ አዘ ሴም ታይም ይሄ በማንኛውም ቦታ ላይ ደረጃ መውጣት መውረድ አለ አይደለ? ህጻናቶች ላይ ፍሊፕ ያደርጋሉ። እንደዚህ እንጠቀማለን። እነዚህም ጀስቆች ብድግ የሚልባቸው የህጻናት ናቸው። እነዚህ አጠቃላይ ሩሞች ደግሞ ለፔዲያትሪክስ የምንጠቀምበት ሩም ማለት ነው። ለህጻናት ሴፐሬትድ ነው ለብቻቸው። ለህጻናት ለብቻ ለአዳልት የምንጠቀምበት ይሄኛው ነው። ለአዳልት የምንጠቀምበት ይሄኛው ነው። የምንጠቀምበት ነው። ልክ አሁን የእሱ አይነት ፕሮብለም ያለባቸው አሁን ስታንዲንግ የማይችለው ሰዎች አሉ አይደል? ስታንዲንግ እንዲያደርጉ እናደርጋቸዋለን። ሜይ ቢ የእጅ እንቅስቃሴ ምናምን በሚፈልጉበት ደግሞ እነዚህ አይነት እንቅስቃሴ እንዲያደርጉ እናደርጋቸዋለን። መቆም አሁን እሱ ቆመው መነሳት የማይችለው አለ አይደለ? እነዚህ በመጠቀም ይሄኛው ልክ እኔ ሳፖርት አድርገው እንዲነሱ ይደረጋል ማለት ነው። ይሄኛው እንደ ጂም ኤክሰርሳይዝ ለማንኛውም ኤክሰርሳይዝ የምናደርግበት የምንጠቀምበት ነው። ይሄም ወክ ማድረግ የማይችሉ መስታወት አለው እነሱ እያዩ እንዲጠቀሙበት እናደርጋለን ማለት ነው። አት ሴም ታይም ኤቭሪዌር መሄድ ስትችል ኦልሬዲ ደረጃዎች አሉ። እነዚ ደረጃዎችም መውጣትም መውረድ እንዲችሉ ይደረጋል ማለት ነው። እነዚህ ፕራይቬት ትሪት የሚደረግበት ክላስ ነው። ስለዚህ ከነሱ ትሪት የሚደረግባቸው እነዚህ አንድ ነው ማለት ነው። ማንኛውም ሰው መጥቶ እዚህ አሰስመንት እንሰራለን። አሰስመንት ከሰራን በኋላ እነዚህ ማሽኖች እየተጠቀምን የሚያስፈልጋቸው ማሽኖች ለምሳሌ የነርቭ ማናቂያ ሊሆን ይችላል፣ የጡንቻ ማነሳሳት ሊሆን ይችላል። ስትረስ ምናምን ካላቸው በእነሱ እየተጠቀምን ቫይብሬተርም ካፕ የሚባል ማሽን አለ፣ ኤሌክትሮቴራፒ አለ፣ አልትራሳውንድ አለ፣ ኢንፍራሬድ የሚባል ማሽኖች አሉ። እነሱ ተጠቅመን ዋንስ ፔናቸውን ከቀነሰ በኋላ ትንሽ መቆም ምናምን ሲጀምሩ ወደ ሚዛይርስ እንዲያደርጉ እናደርጋቸዋለን ማለት ነው። ስለዚህ ሂደቱ ይሄ ይመስላል። ሆቴል ነው የሚመስለው ሆስፒታላችሁ። ደስ ይላል። ክሊኒኩ ጽድት ያለ ነው በጣም። ቴንክ ዩ ዶክተር ዜር ይስጥልን።